ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ጆሲ ኢን ዘ ሃውስ ሾው እነሆ የዕለቱ ፕሮግራም ተጀመረ። የዛሬዋን የክብርት እንግዳ ካፍታ ቆይታ በኋላ ይዤላችሁ እመጣለሁ። መልካም ቆይታ። የዛሬዋ የክብርት እንግዳ አድርጌ በጆሲ ኢን ዘ ሃውስ ሾው ስቱዲዮ የጋበዝኳት ቶፕ ሞዴል ከአሜሪካን ሀገር በቀጥታ አዲስ አበባ እዚህ የምትገኘው ቶፕ ሞዴል ማያ ኃይሌ ነው። ማያ ኃይሌ እንኳን ወደ ጆሲ ኢን ዘ ሃውስ ሾው በሰላም መጣሽ። እንኳን ደህና ቆያችሁኝ። አንዳንዶች ውጭ ሀገር የተወለደችው ይላሉ፣ አንዳንዶች ደግሞ ኢትዮጵያ የተወለደችው ይላሉ። ስለዚህ ለመንደርደሪያ ትውልድሽና እድገትሽ ምን እንደሚመስል በጥቂቱ ንገረኝ እስቲ። ትውልዴ ኢትዮጵያ ውስጥ ነው። የተወለድኩት ያደግኩት ሆላንድ ነው። አሁን ደግሞ የምኖረው ኒውዮርክ ነው። የተወለድኩትም ጉራጌ ሀገር ነው፣ እንድብር የሚባል ቦታ ትንሽ ከተማ ናት። ስለዚህ ኢትዮጵያ ነው ተወልደሽ ያደግሽው። በስንት ዓመትሽ ነው ሆላንድ የሄድሽው? ከ12 13 ዓመት አይ ቲንክ ያለሽ ነው የሄድሽው። ኢትዮጵያዊ ሆነው በአሜሪካን ሀገር የሚኖሩ ትልቅ ሞዴሎች መካከል አንዷ ነሽ እና በልጅነትሽ ቁመትሽ በጣም ረጅም ነው። በተለምዶ ከምናየው የሴቶች ቁመት በጣም ረጅም ነሽ እና በልጅነትሽ እንደው አይተውሽ ወደፊት ነው መንገድ ላይ አይተውሽ ወደፊት ሞዴል ትሆኛለሽ ምናምን ብሎ የተነበየሽ ሰው ይኖር ይሆን? ኢትዮጵያ ውስጥ ነው? አዎ ኢትዮጵያ ውስጥ ማንም አላለኝም። እንደውም ላይ ሞቃል ይቀዘቅዛል ነበር የሚል ሰማይ ቤት። አዎ ጥቅሙን አላውቀውም ነበር። ወደ ሞዴሊንግ ኢንዱስትሪ ከመግባትሽ አስቀድመሽ ሆላንድ እያለሽ በጤና ትምህርት ላይ ተጋጥለሽ እንደነበረ ሰምቻለሁና እስቲ ምን ደረሰ እሱ? ምን ነበር ያጠናሽው? እሱን አብራርተሽ ንገሪኝ። ሆላንድ የተማርኩት መጀመሪያ ሲሄድ ቋንቋ ነው የምትማረው ያለው 3 ወር ምናምን ቋንቋ ተማርኩኝ። ከዛ በኋላ ኤምቢኦ ኤፍቢኦ ምናምን የሚባሉ አሉ። በአመጣኸው ውጤት ነው የምትለው ማለት ነው። እሱን ካለኩኝ በኋላ ኮሌጅ ነው የፈርዞፊንግ ነው የሚባለው which is nursing ማለት ነው። ነርሲንጉን ሰርተሽበታል? አዎ 6 ወር ምናምን ሰራሁኝ። ከዛ ለወንድሜ ማለት ነው ላስተማረኝ ነው ወይስ እንደ አባቴ እንደ ወንድሜ ምናምን ነው ሁሉ ነገር ነው ሶ ነገርኩት ማለት ነው። እንደዚህ ስለማለኝ ምናምን ወደ ፓሪስ ሙባረክ አለው አልኩት። አሁንማ መስራት ነው ያለብሽ እንጂ ላይክ ዩ ኖ ትምህርት ቤት ስጨርስ ኖርማል ቤተሰቦቹ ወደ ስራ ነው እንትን የሚሉት ሰው እንደዛ ያስቡ ነበረ። ግን አሁን ሞር ስለ አሁን ነርሲንጉ የተማርኩት ሞር ማስበው ሰዎችን በማገዝ የሀገሬ ሰዎች ማለት ነው በምችለው ትሬን ባረኩት የጤና እንትኖች እዚህ ሀገር ሆነ የትም ሀገር ላይክ በነፃ መስራት ነው የምፈልገው። ጤና ትምህርት ተመረቅሽ፣ ከዛ ሆስፒታል ውስጥ ማገልገል ጀመርሽ፣ እየሰራሽ ነበር። በዛ ላይ ወደ ሞዴሊንግ ህይወት የገባሽበትን አጋጣሚ ንገሪኝ እስቲ። ሞዴሊንግ መጀመሪያ ስጀምረው የነበረው ሁኔታ ሆላንድ ማለት ነው ከጓደኞቼ ጋር አብረን ሆነን 2 ሰዓት ተምረን ማለት ነው ሮብ ቀን፣ ከዛ 2 ሰዓት ክፍት ይኖርሃል እና እሱን ሰዓት ልንጠቀምበት ሜክዶናልድስ ሄድን ማለት ነው። የሾፒንግ ሴንተር ውስጥ አምስተርዳም ታውቀዋለህ አንተም። ሰው እዛ ሄደን ሜክዶናልድስ እኔ ፊሽ በርገር ነው የምበላው፣ ሁሌ ሜክዶናልድስ ወደዋለሁ። እዛ በልተን ሾፒንግ ሴንተር ስንዞር የሆነ ሳሙኤል የሚባል ጁዊሽ ነው እዛ አምስተርዳም ውስጥ ስኪን ኤጀንሲ የሚባል አለው እና እሱ ደች አይችልም፣ እኔ ደግሞ እንግሊዝኛ አልችልም የዛኔ። ሶ የእሱ አሲስታንት ደች ትችላለች እና በደች መጻፍሽ አለ አሉኝ። የሞዴሊንግ ፖርትፎሊዮሽ አለሽ ማለት ነው ገና ሞዴሊንግ አልጀመርኩም ምናምን አልኳቸው ማለት ነው። ሶ እሷ ካርዷ ሰጠችኝ። እሱ ያው ኦነሩ ነው የኤጀንሲው። አብረን ከጓደኞቼ ጋር ነበርና ወደ ትምህርት ቤታችን ተመለስን። በስንተኛ ቀን መልሼ ደወልኩኝ ማለት ነው። እሱ ነው ያሉኝ። ቁመትሽን አይተው ነው? አዎ ላይክ ኦፍ ኮርስ ቁመቴ ቀጭን ነው፣ ረጅም ነኝ እና ደግሞ ትንሽም ፊቴ ሞር የሞዴል እንትን አቀማመጥ ነው ያለው ማለት ነው ሁሉ ነገር። ሶ እንትን አልኩኝ ቀጠሮ ያስኩኝና ገባሁኝ ማለት ነው ኤጀንሲ ሄድኩኝ። ከዛ በኋላ ፖሎሜት ያነሱሃል፣ ፈጣን ፎቶ ነው የሚባለው። እሱን አነሱኝ። ሰውየው ኮንትራክት አስፈረመኝ ማለት ነው እዛ አምስተርዳም ውስጥ። አምስተርዳም ደግሞ ብዙ ትንሽ ማርኬት ነው ያለው የፋሽን ስፔሻሊ ለኛ አይነት ከለር ማለት ነው። ከዛ ያው እንትን እሱን ፎቶ በየሚላን ፓሪስ ምናምን ለኤጀንሲ ቅርንጫፍ ኤጀንሲ ያላቸው ነው ለነሱ ላከላቸው ማለት ነው። ሶ ከአይኤምጂ ፓሪስ ማለት ነው ሴትዮ መጣች ወደ አምስተርዳም አይ ቲንክ ከ2 ወር ምናምን በኋላ ማለት ነው ሰመር ላይ ነበረ መጣች ስካውት ልታደርግ። እኔን ብቻ ሳይሆን ላይክ ሞር የደች ብሎንዶች ምናምን ነው ስካውት የሚያደርጉት እና እዛ ከአምስተርዳም ከደረሰች በኋላ ሆቴሏ ሄድኩኝ ማለት ነው። የአምስተርዳም ኤጀንሲ ሄደሽ ታዋቂያት እንደዚህ ከአይኤምጂ ነው የመጣችው ከፓሪስ ምናምን ላይ ሄድኩኝ። እሷ ፎቶ አነሳችኝ፣ እንዴት እንደሚደረግ አሳየችኝ ማለት ነው። ይሄ ሁሉ ማድረግ ከፋሚሊ ጋር ሳይሆን ለነሱ ሳልነግራቸው ማለት ነው። ተደብቀሽ ከቤተሰብ? አዎ ምን መጥፎ ነገር ነው ብዬ ስላላሰብኩኝ ነው የተደበቅኩት እንጂ መጥፎ ነገር ነው ብል አልኩሽ። ከወንድሜ ስፔሻሊ የሚደብቀው ነገር የለም እና ሶ እሷን ተዋወቅኳት። ከዛ ሄደች። እንደወደደችኝም እንደጠላችኝም አላውቅም፣ ምክንያቱም እንዴት እንደሚያደርጉ ምንም ሲስተሙን አላውቀውም የዛኔ ማለት ነው። ሶ ከሄደች በኋላ ዊኬንድ ላይ ነበረ ቅዳሜ ቀን ያገኘኋት። ሰው እሑድ ሄደች። ሰኞ ዕለት ፋክስ አደረገችለት ላይክ 6 ፔጅ ፋክስ ላከችለት ማለት ነው ለሳሙኤል እና ሰው እሷን እንፈልጋታለን ላይክ ዩ ኖ በደምብ ትሬን ሊያደርጉኝ ምናምን ትምህርት ቤት ከትዋክ ምናምን ይቀጥሩልህና ራሳቸው ናቸው የሚያስተምሩ ምንም የምትከፍለው ነገር የለም ምናምን ነገር ሰው አለች። ፋክስ ላከችልኝ። ከዛ እኔ በጣም ደስ ያለኝ ላይክ ደስ ያለኝ ግን ከፋሚሊ ጋር ሼር ማድረግ አልችልም፣ ምክንያቱም እነሱ ሞር የሚያምኑት ኤጁኬሽን ላይ ነው ሁሉ ነገር እና ባህላችንም አይደለም አልነበረም የዛኔ ሞር እንደዚህ ኦፕን አልነበረም። ሶ ሰው በቃ በራሴ ጊዜው ማለት ነው ከኤጀንቴ ጋራ ደስ ብሎን ኦኬ በቃ ፓሪስ ሄዳለሁኝ፣ ግን እንዴት ነው የምሄደው አላውቅም፣ ምክንያቱም ጊዜ መፍጠር አለብኝ። ሶ ከዛ ለወንድሜ የትምህርት ቤት ጉዞ አለ አብረን ብለን እኔ ይሄን ጓደኛዬ ነበረች ትዕግስት የምትባል አምስተርዳም ትኖርና እሷን ከኔ ልትመጣ አድርጌ አብረን ሄድን ማለት ነው ፓሪስ። እዛ ሄድን በቃ ትክክለኛ ድራማ ውስጥ እንደገባሁኝ አወቅኩኝ ማለት ነው። ጌም ነው እዛ ውስጥ ሰው አሪፍ ደስ የሚል ጌም ነው ያለው። ምን ላይክ ቁልፍና ማፕ የፓሪስ እንዳለ መጻፉና ቁልፍ ይሰጣል። ራስህ ሁሉ ነገር የምታውቀው። እኔ ፍሬንች አልችልም፣ ደች ብቻ ነው የምችለው የዛኔ ትንሽ እንግሊዝኛ እችላለሁ እና ሁሉ ነገር ራሴ ፈልጌ ነው ማግኘት ያለብኝ። ፓሪስ በጣም እንትን ነው ይከብዳል። ሀገሩን አሁን ኒውዮርክ ስታየው በቁጥር ነው ሁሉ ነገር አቨኒው ምናምን አለ ዌስት ኢስት እያልክ ነው የምትሄደው። ፓሪስ ግን ሁሉ ነገር እንዳለ ላይ ሙሉ ስሞች ናቸው። ሰው እነሱ ሁሉ ፈልገህ ነው ፍሬንች ናቸው ስማቸው ፍሬንች ናቸው እና ፍሬንቾች ደግሞ ስጠይቃቸው አንዳንዴ ጥሩ ናቸው፣ አንዳንዴ ደግሞ እንግሊዝኛ ባለመቻል ወይም ደግሞ እነሱም ስለማይችሉ እንግሊዝኛ እንትን ይላል ያለ መግባባት አለ ምናምን ሰው ኤኒዌይስ ፓሪስ ሄድኩኝ። እሱን ተወጣሁት ማለት ነው። ያንን ኢሞሽን አየሁት የዛኔ ልክ እንደሄድኩኝ ማለት ነው። ትልቅ ዲዛይነሮች የሚባሉ ሁሉ ላይ ቤት ላኩኝ ማለት ነው።
በየቤቱ ትሄዳለህ ካስት ለመደረግ ካስት ለመታረቅ ሻኔል ሉዊ ቪቶን ሁሉም በቃ ስታያቸው መጽሔት ላይ ምናምን ሳያቸው የነበሩት ማለት ነው ገና ሞዴሊንግ ኢንዱስትሪ ሳልገባ እነሱ ሁሉ ቤት ስገባ ደነግጣለሁ እነሱ ጋር ሄድኩኝ የተወሰነ ሾው ሰራሁኝ አምስተርዳም በትንሹ የተጀመረው ከዛ በኋላ ወደ ፓሪስ ሄድሽ ፓሪስ አይኤምጂ ነበርሽ ከፓሪስ አሁን ያለሽበት ኒውዮርክ እንዴት ደረሰ የሞዴሊንግ ህይወት ሁሉም ገጠመኞች ይኖራል ላይፍ ሁሌ እንትን አለው ምንድነው ልፋት አለው ደስ የሚል ነገር አለው እና ወደ ኒውዮርክ ሙቭ ሳደርግ ወንድሜ እንደገና ማለት ነው ተስፋ አልቆረጠም ስለ ትምህርት ምናምን ሰው አሁን ምናልባት አሜሪካ ምንድነው ፓሪስ ነበር ሙቭ አደርጋለሁ ያልኩት ማለት ነው ለሞዴሊንግ ፓሪስ ሙቭ ላድርግ ምናምን ብዬው ነበር አሁን ሶ ወደ ቦስተን አክስታችን አለች እና ወደ ቦስተን ሂጂና ምናልባት እዛ ሞር በእንግሊዝኛ ትምህርት ለመውሰድ ማለት ነርሲንጉን በእንግሊዝኛ ለመውሰድ ወደ ቦስተን ሂጂ ብሎ ትኬት ገዛልኝ ማለት ነው እኔ መሄድ የምፈልገው ወይ ፓሪስ ወይ ደግሞ ኒውዮርክ ነው ሶ ቦስተን ሂጂ ሲለኝ ማፕ አለ ትልቅ ማፕ አለው እሱ ኦፊስ ውስጥ ማለት ነው ወንድሜ ሶ ማፑን ያያየሁኝ ቦስተን ኒውዮርክ እንዴት ሩቅ እና ስንት ቅርበታቸውን ምናምን ያያየሁ እኔ ለራሴ ፕላን ያደረኩኝ ነው እንትን ላይ ነበረው ሶ ኦኬ ትኬት ገዛልኝ አክስቴ ጋር ላከኝ ማለት ነው ወደ ቦስተን አሁን ቦስተን ቱ ኒውዮርክ የ45 ደቂቃ ፍላይት ነው ወይም ደግሞ የ4 ሰዓት የባስ ወይም የትሬን እንትን ነው ትሪፕ ነው ሶ አቋወቅኩት ማለት ነው በዛው ወንድሜ ግን ምንም የሚያውቀው ነገር የለም እሱ ለትምህርት ነው የሚለው አንቺ ደግሞ ከፋሽኑ ጋር በተያያዘ ላይብራሪዎች ታያለሽ አክስቴ ደግሞ ረጅም ጊዜ እኔ እንትን አላየኋት ነበር አክስቴሽን ታያለሽ ምናምን ብሎ እኔ ላከኝ ማለት ነው ሶ ሄድኩኝ ቦስተን ኬምብሪጅ ናት አክስቴ የምትኖረው ሶ ከኔ ካዝኔ አክስቴ ልጅ ማለት ነው ከሷ ጋር አንድ ቀን ኬምብሪጅ ላይብራሪዎች ነው ማሳየችኝና ሶ ስታርባክስ ገባን ማለት ነው ስታርባክስ ብንጠጣ ስንገባ የሆነ ስቴፋን የሚባል ሰውዬው አዩ ማሩ ምናምን ነገር አለኝ ከኋላችን ነው የቆመው እኛ ተሰልፈናል ስታርባክስ ብንገዛ ማለት ነው ኖ አምናት ግን ለምለም ታውቃለች የኔ ካዝኔ ማለት ነው ሞዴሊንግ ምናምን እንደምፈልግ አሁን ከዛም አሽሾ ወደ እነሱ እንደላከኝ አይ ቲንክ ላይክ አክስቴ ነግሯታል እና ሶ ኖ እንትን አይደለሁኝም አልኩት ለምለም ፈርጅ ነች ማለት እሷ ተናገረች ማለት ነው $15000 በቀን መስራት ትፈልጊያለሽ ምናምን ነገር አለኝ በቃ ላይክ የሰሩትን ልጆች ምናምን ይነግረኛል ምንም ሳያውቁ ማለት ነው ሶ አይ ላይክ አዎ አልኩት መስራት ፈልጋለሁኝ አልኩት ግን አልኩት ምንም ነገር የለኝም ለሞዴሊንግ አይደለም የመጣሁት እንደዚህ ምናምን ብዬ ነገርኩት ማለት ነው ብላክበሪ ነበር የያዘው ማለት ነው ሰውዬው ለብላክበሪ ፎቶ አነሳኝ እና ቁጥር የኛ የአክስቴ የቤት ቁጥርና የካዝኔ ሞባይል ነምበር ሰጠነውና በቃ ፎቶ አንስተኝ ሄደ ማለት ነው ከዛ ቤት እስከምንገባ ሞባይላችን ላይ ሳይደውል አክስቴ ከደወለ ከዛ ነገ በማግስቱ እዛ ቦስተን ስራ ሰራሁኝ ከስራ በኋላ ወደ ኒውዮርክ ላከኝ ከኒውዮርክ ሲሄድ የ3 ዓመት ኮንትራክት እና አፓርትመንት ሰጡኝ ማለት ነው እዛው ኒውዮርክ ውስጥ እዛው ተመልሼ ወደ ቦስተን አልሄድኩኝም እዛው ቀረሁኝ ማለት ነው የትምህርቱም ነገር ቀረ ማለት ነው ቤተሰብስ ምን አለ እንደው ማለት ወንድምሽ ምን አለ ይሄን ነገር ሲሰማ ከ4 ቀን በኋላ ደውዬ ነገርኩት መጀመሪያ ስገባ የሆነ ትልቅ የፔንቲን እንትን የጸጉር ስራ አሰሩኝ ማለት ነውና በጣም ደስ ብሎኝ ስለነበር ነገርኩት ደውዬ አሁን ያለሁት ኒውዮርክ ነው ያለሁት እና ስራ እየሰራሁኝ ነው አልኩት እና ዝም አለ ለተወሰነ ደቂቃ ምንም ወንድሜ በጣም እንትን ነው ወዲያው እንትን አይልም አይመልስም እንትኖቹ እና ፊሊንጉ በጣም ብዙ ጊዜ ሆልድ ያደርጋል እና ምንም ጠጣለ ማለት ነው ተወሰነ ሰዓት ከዛ ቀስ እያል ፋሚሊዎች እንዲወዱት የምታደርገው ጥሩ ስራ እየሰራ ፋሽን መጥፎ ነገር አይደለም በጣም ጥሩ ነገር ነው እየተማርክ የምትሰራበት ነገር ነው ማለት ሹት ስታደርግ ከብዙ ሰው ጋር ትተዋወቃለህ የብዙ ሰው ጸባይ ችለህ ነው የምትሰራው ሁሉ ነገር እና ብዙ ደግሞ ክሬቲቭ ሰዎች አሉ እዛ ውስጥ እና እየተማርክም እየሰራህም ነው እና እሱን ቀስ እያሉ እያዩት አሁን እዚህ ደረስን በትምህርቶቻችን ሙዚቃን ጋብዝና ተመልሰን ደግሞ ቀሪዎችን ጨዋታዎች እንጫወታለን ተመልካቾቻችን በመከታተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው የዛሬዋ የክብርት እንግዳ አድርጌ በጆሲ ኢን ዘ ሃውስ ሾው ላይ ጋብዝኳት ቶፕ ሞዴል ማያ ኃይሌ ከአሜሪካ በቀጥታ እዚሁ አዲስ አበባ ሆነን ነው እያወራን ያለ ነው በፌስቡክ ፋን ፔጅ ላይ ጆሲ ኢን ዘ ሃውስ ሾው የሚለውን ላይክ በማድረግ እንግዳ እንዲሆን የምትፈልጉትን ግለሰብ ልጠቁሙ ይችላላችሁ በዚህ አጋጣሚ የፌስቡክ ፋን ፔጅ ላይ አድናቂ ሆናችሁ ለምታደርሱኝ መልካም አስተያየት ሁሉ ለምትሰጡት አስተያየት ሁሉ በጣም አድርጌ አመሰግናለሁ ሌሎችም አስተያየት ካላችሁ ታደርሱኝ ዘንድ አሁንም በአክብሮት ጋብዛለሁኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ yeah. I said the hip, the hop, the hip into the hip hop. You don't stop, you rock to the beat, baby. Boogie and just the boogie to the rhythm of the boogie to beat, And if you really wanna party with me, so put your hands in the LMC, I wanna know if you're ready for me, so put your hands in the LMC, So let's party like a party is for hobby. Looking for a hottie with the soul in the body. Hoping that she want me, I wanna make a mommy. She knows I got the money, everybody make a money. Come on. እባክሽን አንድ ቆንጆ የጉራጌ She do it right. Yeah. So let me see you clap your hands, man. Yeah. So everybody put your hands together. Yeah. I wanna see you clap your hands, man. Come on, man. Let's get it poppin', hoppin', lockin', you droppin' and rockin', instead of talking and talking. You hoppin', show us what you got. So we stoppin' and stoppin' until this wet drop. So my people together, everybody on night. Then I hit 'em with the rhythm that I know they gon' like the hot energy. The feeling that as soon as it drops, keep hitting the spot. We begging me don't stop, so let's party like a party is my hobby. Looking for a hottie with the soul in the body. Hoping that she want me, I wanna make a mommy. She knows I got the money, ain't nobody take it from me. Come on, the moment that I met her, she been turning me young. And I ain't gonna hide it, I'ma let it be known. As long as it's true, tell me how could it be wrong? And I'ma say we can do whatever she wants. When you wanna go, she said, take me home. No matter where I go, there ain't no place back home. So I'ma do the place that I wanna do. If you wanna come with it, we gon' pick up in a minute. So let me see you clap it out, come on. Yeah.
ከሙዚቃ ግብዣችን ተመልሰን ተገናኝተናል። በመካተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው። የዛሬው የክብርት እንግዳ አድርጌ በጆሲ ኢን ዘ ሃውስ ሾው የጋበዝኳት ቶፕ ሞዴል ማያ ኃይሌ ነው። ከማያ ኃይሌ ጋር የምናደርገውን ቆይታ እንቀጥላለን። ሞዴል ለመሆን መስፈርት አለ እና እኛ ሀገር ላይ ደግሞ ትንሽ ኢንዱስትሪውን ገና በማደግ ላይ ያለ ስለሆነ መስፈርቱ ትንሽ ግራ የሚያጋባ አይነት ነገር አለው እና አንዲት ሞዴል በዓለም አቀፍ ደረጃ ሞዴል ለመባል መሟላት የሚገባት መስፈርቶች ምን አይነት መስፈርቶች ነው? እስቲ ትክክለኛ ሃይ ፋሽን የምትላት ሴት ወገቧ 24 መሆን አለበት፣ ሂፓ 32 እስከ 34 የፋሽን ሞዴል የምትላቸው ማለት ነው። ሃይ ፋሽን ራን የሚያደርጉት ቁመቷ ደግሞ ርዝመቷ ሜትር ከ78 እስከ 80 ምናምን ማለት ነው። ሶ በጣም ላይክ ሆት ኩቱር ምናምን የሚሰሩ ሴቶች ሜትር ከ84 ከ82 ናቸው። ሶ እንደዛ ነው እንግዲህ በእንት ነው ሳይዝ። አንቺ ስንት ነሽ? ቁመትሽ በጣም ረጅም ነሽ። እኔ ሜትር ከ84 ነኝ። ቅድም እንዳልሽው ያው የካቶክ ሞዴል ሃይ ፋሽን የሚሰሩ እንደዛ እየተባለ የተለያየ ሞዴሊንግ አይነቶች አሉ። እንደው ባጭሩ እንዲህ የሚባሉ አይነት ናቸው እንደው ትንሽ አብራሪልኝ እስቲ እንደው ለሁላችንም እውቀት እንደሆነ ብዬ። ረጃጅሞቹ ሃይ ፋሽን ይሰራሉ እና ኮመርሻል መስራት ይችላሉ። ኮመርሻል ማለት ደግሞ ረጅም መሆን የለባትም። የሆነ ነገር ዩኒክ ነገር ካላት ወይ ፀጉር ወይ ፊት የሆነ ነገር ካላት እንትን ኮመርሻል መስራት ትችላለች። ብራንዶችን የፍሬም ስለዚህ ቁመት ረጅም መሆን አይጠበቅባትም። ግን ሁለቱም ማሟላት ትችላለች። ሃይ ፋሽን ከሆነች ማለት ነው ብዙ ገንዘብ መስራት ትችላለች። ሃይ ፋሽን ከሆነች ሁለቱም ኮመርሻል ኤዲቶሪያልም ሃይ ፋሽን መስራት ትችላለች። ግን ኮመርሻል የምትሰራ ሴት ደግሞ ለኮመርሻል እንጂ ሃይ ፋሽን መስራት አትችልም በፋሽን ህግ ማለት ነው። በሀገራችን ከጥቂት ዓመታት በፊት ተጀምሮ የነበረው የፋሽን ኢንዱስትሪ አሁን ግን በጣም እጅግ እንደው የለም እስከመባል አይነት የደረሰበት ሁኔታ ነው የሚታየውና በመላው ዓለም ግን ስታዩ በአውሮፓ በአሜሪካ እንዲሁም በቅርብ የአፍሪካ ሀገራቶች እንኳን ስናቸው እንደ ደቡብ አፍሪካ፣ ኬንያ፣ ዩጋንዳ የመሳሰሉት ሀገሮች ላይ የፋሽን ኢንዱስትሪው ከጊዜ ወደ ጊዜ የሚያድግበት ዘመን ላይ ኢትዮጵያ ውስጥ የመቀጨጩና እንደዚህ የመጥፋቱ ነገር ምንድነው ምክንያት ብለሽ ታስቢያለሽ አንቺ? ኢትዮጵያ ውስጥ ታለንት አለ፣ ዲዛይነሮች አሉ፣ ሞዴሎች አሉ፣ ፊልም የሚሰሩ አሉ፣ ሁሉም ታለንት አለ ግን ሞር እነሱ ላይ ኢንቨስት የሚያደርግ ሰው ሪስክ የሚወስድ ሰው ያስፈልጋል። አሁን ናይጄሪያ ብትሄድ ወይ ሳውት አፍሪካ ብትሄድ የራሳቸው ዜጎች ማለት ነው ሀብታም የምትላቸው ሞር እንደዚህ አይነት ክሪኤቲቭ ሰዎች ላይ ሞዴሎችም ራሱ ቢሆን አሁን የአይላንድ ሞዴሎች ሳውት አፍሪካ መጥተው ሾው እንዲያደርጉ እና ከካሪቢያን እንዲባል ማለት ነው ቲኬት ተሰጥቷት መኖሪያ ቦታ አኮሞዴሽን ምናምን ሰጥቷት እንደዛ ነው እንትን ፕሮሞት የሚያደርጉት ሀገራቸውን ማለት ነው። እኛ የሚያስፈልገን ሞር የኛ ሀገር ደግሞ ሀብታሞች ዲዛይነሮችም ላይ ሞዴሎችም ላይ ክሪኤቲቭ ሰዎች ላይ ገንዘባቸው ወደዛ ኢንቨስት ቢያደርጉ ሞር ክሪኤቲቭ ሰው ይወጣል ብዬ እገምታለሁ። አዎ እነሱ እዚህ ነገር ላይ ኢንቨስት አለማድረጋቸው ነው እንጂ አንደኛ የሞዴሊንግ ወይም የፋሽን ኢንዱስትሪ የሀገርን ገጽታ ከመቀየር አንጻር በጣም ትልቅ አስተዋጽኦ እንዳለው ይሄ የታወቀ ነውና በገንዘብም ደረጃ ለመመለስ ኢንዱስትሪው ካደገ በኋላ ኢንዱስትሪውን ሰፖርት ካደረጉት በኋላ ገንዘቡ ተመልሶ እጃቸው ሊገባም የሚችልበት ሁኔታ ይኖራል። ያንን ቢያደርጉ ነው ያልሽው በእርግጥ በጣም ትልቅ ነጥብ ያነሳሽው ትልቅ መልስ የመለስሽው በጣም እናመሰግነው። በኒውዮርክ የምትኖሩ ኢትዮጵያውያን አንቺ ባለሽበት ደረጃ ማለት ነው ለትልቅ ደረጃ ደርሳችሁ ለትልልቅ ካምፓኒዎች ኤጀንሲ ውስጥ የምትሰሩ ሊያከበደ እንዳለች እናውቃለን። አንቺ አለሽ ሌሎች እስቲ አስተዋውቂን እስቲ እዛ ኒውዮርክ ላይ የሚኖሩ ኢትዮጵያውያን የሆኑ በፋሽን ኢንዱስትሪ ያሉ ኒውዮርክ የሚኖሩ እኔም አውቃቸው አሉ እኔም አላውቃቸው ሊኖሩ ይችላሉ። የኒውዮርክ ፋሽን ማለት ሁሉም እንደተመቸው ነው የሚሰራው ማለት ነው። አንዳንዱ በደንብ ኤጀንሲ አግኝቶ በኤጀንሲ ምናምን ይሰራሉ። አንዳንዶቹ ደግሞ በራሳቸው ጥራው ኤጀንሲ ሳይኖራቸው ካስቲንግ ከሌላ ሴት ወይ ሌላ ራሻ ወይ ሌላ ዜጋ ስትሄድ አይተው የሚሄዱ አሉ ነው እንደ ጥረታቸው ነውና በጣም የሚሞክሩ አሉ። ግን እንዲ ገሌ ብዬ ሙሉ ስማቸውን ላላቅ እችላለሁ። እንደው ግን ያው በጉልህ ግን አሁን ሊያከበደ ማያ ኃይሌ አለች፣ ሌሎች ደግሞ ይኖራሉ። ዮርዳኖስ አለች፣ ገሊላ አለች፣ ኤደን አለች። እኔ በደንብ ማውቃቸው ማለት ናዝራዊት አለች። ዲዛይነር አምሳለ ስለሷ ማውራት ፈልጌ ነው ትንሽ ነገርና ዲዛይነር አምሳለ በዓለማችን እጅግ በጣም ትልቅ ከሚባሉ ዲዛይነሮች መካከል አንዷ ሆነች ነው የማውቀውና እስቲ ስለ ዲዛይነር አምሳለ ደግሞ አንቺ የበለጠ ታውቂያለሽ፣ በቅርብ ትታወቃላችሁ ብዬ አስባለሁና ለሰርግሽም ውድ ቬሎ የሰራችልሽ እሷ እንደሆነች አውቃለሁና እስቲ ስለ ዲዛይነር አምሳለ የተወሰነ ነገር በይን። እሷ ጆሲ ኢን ዘ ሃውስ ሾው እንግዳ ሆና ከመናገሯ በፊት በማያ አንደበት ስለ አምሳለ ነገር እስቲ። አምሳለ በጣም ጥሩ ሴት ናት። ምን ታለንቷ ብቻ ሳይሆን ላይክ ትክክለኛ ላይፏ ራሱ በጣም ደስ የምትል ሁሌ የምትስቅ እና ደግሞ በጣም እንትን ናት። ኢትዮጵያን ሌላ ፔጅ ላይ ነው እነሱን ስታይ ማለት ነው በፋሽን ደረጃ ፓኬጅ ውስጥ ያለች እንትን ናት። ዲዛይነር ናት። የምትሰራውም ያው እንትን ነው የሙሽራ ቀሚስ ነው የምትሰራው። የሙሽራ ቀሚስ እና ይሄ ለሚዜዎች ኮክቴል ድረስ ላይክ ሞር ኢቭኒንግ ድረስ ምናምን የምትሰራው ማለት ነው። ከሷ ጋር በደንብ እንቀራረባለን። ባሏም ኒልስ በጣም ነው ጓደኛችን ነው። ልጇም ዘፈን ትዘፍናለች። አንዳንዴ እኛም ከቻልን ከተማ ውስጥ ካለን ሄደን እናያታለን እና ጥሩ ሴት ናት። ብዙ የአሜሪካን ሴሌብሪቲዎች የሚታወቂ ሰዎችን ቬሎዎች ነው የምትሰራው የሚባለው ነገርስ? አዎ ናት። እንዴ ኦፕራ ላይ ነበረች። የእሷ ዲዛይኑ ብቻ ሳይሆን ለሁሉ ሴት ፊት የሚያደርግ ነው የምትሰራው ማለት ነው። ቀጭን መሆን የለብህም ወይ ወፍራም ብቻ መሆን የለብህም። ለሁሉ ሴት በፕራይስም ደረጃ ቢሆን ማለት ነው በዋጋም ደረጃ ዋጋውን በጣም ውድም አለ፣ በጣም ማንም ሰው ሊገዛው ይችላል። ለዛም ይመስለኛል በዓለም አቀፍ ደረጃ ከቅርብ ጊዜ ወዲህ የጥቁር ሞዴሎች ተፈላጊነት እየጨመረ እንደመጣ ይታወቃል። ግን ከዛ ጋር ተያይዞ ግን ልክ በእግር ኳሱ እንደሚታየው በጥቁሮች ላይ ደግሞ ሌላው የዘረኝነትም ችግር እንዳለ ይወራልና እስቲ በዚህ ጉዳይ ላይ አንቺ ገጥሞሽም ከሆነ የምታውቂው ነገር ልካይ። ከበፊት ብዙ ይሻላል። በፊት አሁን የመጀመሪያ ኢትዮጵያዊት ሞዴል አና ጌታነህ ናት። የመጀመሪያ ቮግ ላይ ወጣችው ማጋዚን ላይ መጀመሪያ ከሁሉም በፊት ማለት ነው። አሁን ደግሞ ከዛ በኋላ ደግሞ ኢማን መጣች። አሁን ከዛ በኋላ ደግሞ ሊያ መጣች። ከሊያ በኋላ ደግሞ ሞር ከለር የሆኑ ሴቶች ይገባሉ ማለት ነው። የተለያየ ፖርቶሪኮም የሆኑ ሴኔጋልም የሆኑ ኢትዮጵያ ብዙ አሁን ሞር ኢንክሉድ እየተደረግን ነው ማለት ነው። እንግዲህ ወደፊት ደግሞ እየጨመረ ይመጣል። ግን የዘር መድሎ ግን አሁን የሚባለው ነገር ግን ያው በተወሰነ መልኩ ቢሻሻልም አሁንም ግን አለ። ለምን ትላለህ? አንዳንዴ
ወደ 28 ብሎንድ ረጅም ጸጉር ያላት ብሉ አይ ያላት ያረጉና ሁለት አንድም ኤዥያን አንድ ጥቁር ሲያረጉ ስታይ ለምንድን ነው ትላለህ ራስ ጠይቃለህ ባይኖርም ማለት ነው እንደዚህ የተነገረ ነገር በየሰማው ነገር ባይኖርም የምታየው ነገር አለ ከሁለት ዓመት በፊት ይመስለኛል ወደ ኢትዮጵያ በመጣሽበት ሰዓት አንድ እቅድ ነበርሽ ያ ማለት ምንድነው ልክ የአሜሪካን ታፕ ሞዴል እንደሚባለው ኢትዮጵያን ታፕ ሞዴል የሚለውን ኢትዮጵያ ውስጥ ለመስራት አስበሽ ነበርና እሱ እቅድ ምን ደረሰ አሁን አላማውስ ምን ነበር ያው አላማው ሞር የኛን አሁን ላይ ሃይ ፋሽን ሰርተ ኮመርሻል ሰርተ ለኒው ጄኔሬሽን ትራንስፈር ማድረግ አለብህ የሰራውን ነገር ጆርኒህም መንገድ አለብህ እና ያንን ትራንስፈር ለማድረግ ነበር የኔን እንትን ማለት ነው አንቺ የደረስኩበት ቦታ ትልቅ ነገርም ባይሆን ላይክ ምንድነው አሁን የሚመጡ ታዳጊ ሴቶች ሞዴል ለመሆን የሚፈልጉ እና ያንን ደግሞ ለማድረግ ሞዴል ለመሆን ደግሞ እንትኑ ያላቸው ምንድነው ፓኬጁ ያላቸው ሴቶች ለነሱ ኦፖርቹኒቲ ለመስጠት ነው ያሰብነው የነበረው ማለት ነው አሜሪካን ኔክስት ታፕ ሞዴል ያገኘችው ማለት ነው ታይር ባንክ ናት የታይር ባንክ ነው ከሷ ነው ላይሰንሱን ማግኘት የምንችለው ማለት ነው ሶ የዛሬ ዓመት አካባቢ ለታይር ባንክ ደብዳቤ ጻፍን ማለት ነው ያንን ላይሰንስ እንድትሰጠን እኛ ኢትዮጵያ ለማድረግ ማለት ነው እሷ ደግሞ ያው ብዙ ገንዘብ ጠየቀች ማለት ነው ሶ አሁን ለናይጄሪያዎች ላይሰንሱ ለናይጄሪያ ለሆነ ናይጄሪያ ሀብታም ተሰጠው ማለት ነው የአፍሪካን ኔክስት ታፕ ሞዴል ለማድረግ ማለት ነው ሶ ያንን ደግሞ የሚሆነው ሞር የት ነው ሞር ፋሽን ዲቨሎፕ ያደርገው ገባ ፋሽን ሞር የት ነው ያለው አፍሪካ ሀገር ውስጥ ማለት ነው ኦፍ ኮርስ ሞዴሎቹ ሁሉም የምታውቃቸው ታፕ ሞዴሎች ጥቁሮች ኢስት አፍሪካኖች ናቸው ሱዳን ታንዛኒያ ኢትዮጵያ ኦፍ ኮርስ ሶማሊያ እና ሞር ኢስት አፍሪካን ሴቶች ናቸው ፋሽን ኢንዱስትሪ ውስጥ ያሉት ዌስት አፍሪካ ደግሞ ከኛ የበለጠ እንግዲህ ወይ ገንዘብ አላቸው ወይም ደግሞ ፋሽን አርት አለ ወይም ደግሞ የፋሽን ኢንዱስትሪ ሞር ህዝቡ አንደርስታንድ አድርጎታል ከኛ ትንሽ ቀድሞ ማለት ነው ሶ ስቲል አልተውኩትም ግን ሌላ አይዲያ እያሰብን ነው በዛም ሆኖ ወይ ስሙን ቀይረን ኦፖርቹኒቲ ለመስጠት ወጣት ሴቶች ማለት ኢትዮጵያ ስፔሻሊ አዎ ጥሩ ሐሳብ ነው ምክንያቱም እናንተ እዚህ ደረጃ ላይ ደረሳችሁ ትልቅ ደረጃ ላይ ደረሳችሁ ሞዴሎች ኢትዮጵያ ላሉት ደግሞ ወይም ማደግ ለሚገባቸው ገና ሞዴሊንግ ኢንዱስትሪ ላይ መጥተው ትልቅ ደረጃ መድረስ ለሚገባቸው ሰዎች የተሻለ አማራጮችን የመፍጠርና ድሎችን የመፍጠር ግዴታውም አለባችሁ ስለዚህ ሐሳብሽ በጣም ጥሩ ነው በተሻለ መንገድ አዲስ መንገድ ደግሞ መተሽ ደግሞ ልጆቹ የተሻለ ቦታ ላይ የሚደርሱበትን ቦታ ለማየት እኔ መልካሙን እመኝልሻለሁ እስኪ በመቀጠል ደግሞ አንድ ሙዚቃን ጋብዝና ከሙዚቃ ግብዣችን በኋላ ተመልሰን እንገናኛለን ተመልካቾቻችን በመከታተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው የዛሬዋ የክብርት እንግዳ አድርጌ በጆሲ ኢን ዘ ሃውስ ሾው የጋበዝኳት ታፕ ሞዴል ማያ ኃይሌን ነው በፌስቡክ አድራሻችን ጆሲ ኢን ዘ ሃውስ ሾው የሚለውን ላይክ በማድረግ እንዲጋበዝላችሁ የምትፈልጉትን እንግዳ ታሳውቁኝ ትችላላችሁ ከዛም በተረፈ ደግሞ በፕሮግራም ላይ ያላችሁን አስተያየት የምታደርሱኝ በአክብሮት ጋብዛለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁ መልካም ቆይታ يا جماعة أنا فنان إثيوبي أنا هوب في السودان ناس طيبين يا سلام أنا اسمي أبو الناس أيوة بلقى الدنيا فرحة لما تيجي تاي بلقى الدنيا فرحة لما تيجي تاي يكفي رداك لمها يكفي رداك لمها يا أغلى الحبايب أيوة عطالي فراد عطالي فراد طالب بتشدوني عطالي فراد عطالي فراد طالب بتشدوني يا مسبك تليك يا مسبك تليك يا ما بقت عيوني حتى دموعي تدري بس انا عندي ابد قايدة حسوا معنا قايدة على الشباب شوف كيف الحزانة وانا ملوك انا شوف كيف الحزانة وانا ملوك انا عمري يا فلانة عمري يا فلانة انت مشيت دابك بلقى الدنيا فرحة لما تيجي تاي بلقى الدنيا فرحة لما تيجي تاي يكفي رداك لمها يكفي رداك لمها يا اغلى الحبايب ايوه كل معك ونس يا سلام ناس طيبين ايوه وقيادة الأمان وقيادة الأمان وقيادة حبي بيك وقيادة الأمان وقيادة الأمان وقيادة حبي ليك زي ما قال حنان زي ما قال حنان قلبي حكي ليك بلقى الدنيا فرحة والأيام سعيدة بتتحقق أماني مهما تكون بعيدة اتفقنا من الدنيا عمري
قرام ليدا في قرام للدنيا عمري يوم ليدا وفي افراح شبابنا وفي افراح شبابنا روش مع جديده القى الدنيا فرحه لما تيجي تاي القى الدنيا فرحه لما تيجي تاي يكفي رداك لمها يكفي رداك لمها يا الابا يا سلام كلنا ከሙዚቃ ግብዣችን ተመልሰን ተገናኝተናል። የዛሬው የክብርት እንግዳ አድርጌ በጆሲ ኢን ዘ ሃውስ ሾው የጋበዝኳት ቶፕ ሞዴል ማያ ኃይሌ ነው። ማያ ኃይሌ አልፎ አልፎ ደግሞ በሙዚቃ በአሜሪካን ታዋቂ ከሚባሉ የድምፃውያን የሙዚቃ ቪዲዮ ክሊፖች ላይ ትታያለሽና እስቲ የነማንን የሙዚቃ ቪዲዮ ክሊፖች ሰርተሻል? የሙዚቃ ቪዲዮዎች ለጃን ሌጀንድ አሁን who do you think you are በቅርብ ጊዜ ለሆነ ለአሜሪካ ሙቪ እየሰራው አለ እሱና የቢኒመን እና የኤካን አንድ ላይ ገርልስ የሚለው ሰርቻለሁ። በማስታወቂያስ የቴሌቪዥን ማስታወቂያዎችስ? ቴሌቪዥን ሮያል የሊፕ ከቢያንሴ ጋር ግን ከንፈሬ ብቻ ነው የሚታየው። ለዛ ሰርቻለሁ። ቮዳፎን ሰርቻለሁኝ እና አሁን በቅርብ የወጣ የሜሲስ ኮመርሻል ሰርቻለሁኝ ለዳይመንድ እና ለሆምስ ምናምን። በ12 ዓመትሽ ከሀገር ወጥተሽ መጀመሪያ ደች ነበር የምታወሪው። ከዛ በኋላ እንግሊዝኛ ለምደሽ የውጭ ሀገር ቋንቋዎችን እያወራሽ የውጭ ሀገር ሰዎች ጋር አብረሽ ሙሉ ጊዜሽን እያሳለፍሽ አማርኛ ረሳሽም። አንዳንድ ሰዎች ደግሞ በ3 እና በ4 ዓመት ውስጥ አማርኛ ረሳን የሚሉ አሉና እንደዚህ አይነት ባሉበት እንትን ውስጥ አንቺ ቋንቋሽን ባህልሽን አለመርሳትሽ ብዙዎችን ስለሚያስገርም ነው። እንዴት አማርኛ ረሳሽም በ12 ዓመትሽ ሄደሽ? የአማርኛ ብረሳ ማለት የራሴን ምንነቴን ነው የምረሳው። ማንነቴን ነው የምረሳውና አማርኛ ለመርሳት ጥረት አላደረኩኝም። ምንም ነገር ቢሆን ልትረሳው ጥረት ስታደርግ ነው ስትፈልግ ደግሞ ትይዘዋለህ፣ ትማራለህ። እንደውም ጉራጌኛም በደንብ ነው የማወራው። አንቺና ባለቤትሽ ማርከስ ሳሙኤልሰን ያው ማርከስ ሳሙኤልሰን ብዙዎቹ እንደሚታወቀው በአሜሪካን ሀገር በጣም ትልቅ በአሁኑ ሰዓት በጣም እጅግ ትልቅ ከሚባሉ ሼፎች ወይም የምግብ ማብሰል ሙያ ላይ የተሰማራ ትልቅ ባለሙያ ነው። ከሱ ጋር የጋብቻ ስነ ስርዓታችሁን ስታደርጉ ኢትዮጵያ ውስጥ እጅግ በጣም ባህላዊ በሆነ መንገድ እንደሆነ ነው። እስኪ ትንሽ ነገር በይን ስለሱ እንዴት ነው ያደረጋችሁት? ሰርጋችን ኢትዮጵያ ውስጥ ማድረግ እንደነበረብን እናውቃለን። ምክንያቱም ሁለታችንም እዚህ የተወለድነው ግን ላይፍ ነው ወደ ዩሮፕ ሄድን ከዛም አሜሪካን ሀገር እና ሰርጋችን እዚህ እንዲሆን እንፈልግ ነበረ ማለት ነው። ሶ ሂልተን ትንሽ ነገር እናድርግና ሞር ደግሞ ሰው እንዲመጣ ጉራጌ ሀገር መልሱን እዛ ያለ ኢንቪቴሽን ማለት ነው ለሁሉ ሰው ክፍት ነው እና ቴንት ምናምን አድርገን ሁሉም ላይክ የ5 ሰዓት በፈረሳቸው ምናምን አድርገው ነው የመጡት የ5 ሰዓት መንገድ ምናምን እና ሰው ሁሉ ሰው አንድ ላይ እንዲሆን ማለት እንደውም እኛ ሰርግ ላይ ሂልተን ራሱ የነበረው ሰው ብዙ ማናቀው ሰው አለ። ቪዲዮ ላይ ያየን ይሄ አንተ ዘመድ ነው እንባባላለን ማለት ነው። አናቃቸውም ብዙዎቹ ማለት ነው። እና ጉራጌ ሀገር ደግሞ ያደረግነው ሞር የኛ ካልቸር የሚያሳይ ነው። የካልቸራችን ልብስ የለበስ ነው። ምግቡ ሁሉ ነገር የአበሻ ምግብ ነው የተደረገው። ጭፈራው ራሱ ሁሉ ነገር እና እዚህ ማድረግ የፈለግንበት ምክንያት ሞር እሱን አታገኝም ኒውዮርክ ብታደርገው ወይ ስዊድን ወይ ሆላንድ ብታደርገው ማለት ነው። ያንን ብቻ ሳይሆን በቃ ወደ ባህላችን መመለስ ቀስ እያልክ ማለት ነው። እሱን የሚያደምቅህና ሙሉ የሚያደርግህ ነገር ስለሆነ ወደዛ ለመመለስ ፈልገን ነው። ማርከስ ሳሙኤልሰን ስሙ የአበሻ ስም አይደለም እና በርካቶች ደግሞ ኢትዮጵያዊ ነው ሲባሉ ማርከስ ሳሙኤልሰን እንዴት ኢትዮጵያዊ ነው ይላሉና ኢትዮጵያዊ ነው፣ ትውልድ ኢትዮጵያዊ ነው። ትንሽ ነገር ደግሞ ስለሱ በይን። ለምንድን ነው ማርከስ ሳሙኤልሰን ስሙ እንደዛ አይሆንበት? ያው ማርከስ አዳፕት ተደርጎ ነው የ3 ዓመት ልጅ ሆኖ ማለት ነው ወደ ስዊድን ያሉት ፋሚሊዎቹ ሲወስዱት ብዙ ነገር ዶክሜንት ላይ የተሰራ ነገር ብዙ እድሜም ቢሆን ስምም ቢሆን ያው የኛ ስም ትንሽ ይከብዳል ወደ ነጮች ፕሮናንስ ሲያደርጉት ማለት ነው። ነጮች ሲጠሩት ትንሽ ስለሚከብዳቸው ሰው እነሱ በሚፈልጉት ሳሙኤልሰን ደግሞ አዳፕት ያደርገው አባቱ ማለት ነው የስዊድን አባቱ ስም ነው። የማርከስ ስም አዳፕት ከመደረጉ በፊት ካሳሁን ነበረ እና ስዊድን ሲሄድ ነው ማርከስ አሉት ማለት ነው። በጣም የስዊዲሽ ስም ነው አንደኛ። ሁለተኛ ነገር ደግሞ ቀላል ነው፣ ሁሉ ሰው መጥራት ይችላል ማለት ነው። ኦባማ መጀመሪያ ዋይት ሃውስ ሲገቡ አንቺና ማርከስ ተጋብዛችሁ በጣም ቤተሰብ የሆናችሁበት አጋጣሚ እንደነበረ አንድ መረጃ አለኝና እስቲ ያን አጋጣሚ በምን ምክንያት ነበረ አንቺና ማርከስ ኦባማ ዋይት ሃውስ ውስጥ የተጋበዛችሁበት እና የተገኛችሁበት መነሻው ነበረ? ዋይት ሃውስ የተጋበዝንበት ምክንያት ማርከስ ማንኛውም ፕሬዚደንት ማለት ነው ስፔሻሊ የአሜሪካ ፕሬዚደንቶች ዋይት ሃውስ ሲገቡ ስቴት ዲነር የሚባል ነገር አለ ማለት ነው። አንድ ላይ እንትኑ ላይ ያገዛቸው ሰው ይሄ ምንድነው የሚባለው ምርጫው ላይ ያገዛቸው ሰው ይጠራሉ እና ደግሞ ከአንድ ሀገር አሁን የዛኔ የኢንዲያን ፕራይም ሚኒስተር ነው የመጣው ማለት ነው እና የእሱን ዲነር የዋይት ሃውስ የስቴት ዲነሩ ሊያደርግ ነው ማርከስ የተመረጠው ማለት ነው የዛኔ እና እዛም ስንሄድ እኛ ሞር ላይክ ነው ፋሚሊ ከምትሄድ ምናምን ነው የሚመስለኝ ኦባማ ብቻ ስለሆነ ሳይሆን እኔ ታላቅ ወንድሜ ቤት መሄድ ነው የሚመስለኝ ምክንያቱም ከኤሌክሽኑ ጀምሮ የሆነ ጭንቅላት ውስጥ በጣም የሚጫወት ጌም አለ። ስለዚህ ላይክ እንዲመረጥ ትፈልጋለህ። ላይክ ሁሉም ሰው ዲሞክራት እንዲሆን ነው የምትፈልገው። ምክንያቱም እሱ ብቻ እንዲያሸንፍ የመጀመሪያው ጥቁር ፕሬዝዳንት ነው። አዎ እና ሶ እኛ ማንንም ይጋብዘን ማንንም ብቻ ኦባማ ስለሆነ ብቻ እኛ ፋሚሊያችን ቤት ምን ሄድ ነው የመሰለን እና ያን was grateful። እንግዲህ ኦባማ ጋር ዋይት ሃውስ የተጋበዛችሁት የኢንዲያን ፕራይም ሚኒስተር ተጋባዥ ስለነበሩ ነበር ማታና ያኔ ያዘጋጀው ማርከስ ያዘጋጀው ራሱን የዛን ቀን ኢንዲያኖች ከኛ የምግብ አሰራራቸው ጋር ትንሽ የመመሳሰልና የመቀራረብ ነገር አለ። ኦባማም ያው ከአፍሪካ ናቸው መነሻቸውና ያው ስፓይሲ የሆነ ነገር በጣም ቅመማ ቅመም የበዛበት አይነት ምግቦች ነው የሚወዱት ብዬ አስባለሁ። በተለይ የኢንዱ ፕራይም ሚኒስተርና ኢትዮጵያዊ ሬሲፒ ሰርቶ ነበረ ማርከስ የዛን ቀን። የኛ ቴስት ያለ ሁሌም ነው የሚጠቀመው የዛን ቀን ብቻ ሳይሆን ማለት ነው። የኢንዲያን ፕራይም ሚኒስተር ደግሞ ቬጂቴሪያን ነው፣ ስጋ ምናምን ስለማይበሉ ሞር አሁን በርበሬ፣ ሽሮ፣ ቺክፒስ ማለት ነው
ሽሪምፕ ውስጥ አሁን ሽሪምፕ ስትሰራ ወይ አሳ ምናምን ሲሰራ ማለት ነው በርበሬ ይጨምራል ወይም ደግሞ ሶስ ውስጥ ሽሮ ይጨምራል ትንሽ ወፈር አድርጎ ማለት ነው ሶ እኔ ቴስት አድርገዋለሁ ወዲያውም ቴስት ማድረገው የኛ የሀገራችንን ምግብ ነው ቴስት ማድረገው የኢንዲያን ሳይሆን ማለት ነው ግን ኢንዲያም እና የኛ ምግብ ተመሳሳይነት አለው ከዋይት ሃውስ የራት ግብዣ በኋላ በርካታ ሚዲያዎች ላይ የማርከስ ስሞች በደንብ ይነሱ ነበርና የኦባማ ምርጫ የመጀመሪያው ጥቁር ፕሬዝዳንት ከዛ ኦባማ ጋር ደግሞ ሄዶ ያበሰለው የኦባማ ሼፍ በሚል በጣም ትልቅ የሚዲያ ከቨሬጅ አግኝቶ ነበርና ከዛ በኋላ የማርከስ ተፈላጊነት በጣም እጅግ እየጨመረ ሄዶ ከዛ በኋላ ምንድን ያደረጋችሁት ሬድ ሩስተር አይ ቲንክ የዛሬ 2 ዓመት አካባቢ ሬድ ሩስተር የሚባለውን ሬስቶራንት በኒውዮርክ ከፍታችኋል እስቲ ሬድ ሩስተር ምን ያህል ካፒታል ፈጨ አላማውስ ምንድን ነበር ያው ምግብ ማብላት ነው አላማው ግን ያው የተለየ ነገር ይኖራል ብዬ ስላሰብኩኝ ሬድ ሩስተር ያው ሁሉ ሰው አፎርድ የሚያደርገው ምግብ ነው ማርኬት ካሁን በፊት ሚታውን ነበር መንሃተን ውስጥ ነበር እንትኑ ሬስቶራንቱ ማለት ነው አሁን ወደ ሃርለም የሄደበት ምክንያት ሬድ ሩስተርን ሲመጣ ለሁሉ ሰው ማለት ነው ሁሉ ሰው ከፖሊስ ሜን ጀምሮ እስከ ፖለቲሻኖች ድረስ ማለት ነው ሁሉ ሰው መግባትና የፈለገው አይነት ልብስ ለብሶ ገብቶ እንዲበላ በዛን አይነት ስታንዳርድ ነው የሰራው አንደኛው ሁለተኛ ነገር ደግሞ ኦባማ ምዛፍ እንድሬዝ አደረገ ማለት ነው የኤሌክሽኑ የሁለተኛው ኤሌክሽን ማለት ነው ሶ ሬስቶራንቱ ውስጥ ከዛ በኋላ ያው ቢል ክሊንተን ሂላሪ ሁላቸውም እንግዲህ እዛ እየመጡ አሪፍ የሶል ፉድ ነው የሚሰራው እሱ ሶል ፉድ ማለት ላይክ የአፍሪካን አሜሪካን ሞር ኮምፎርት ፉድ ነው እና የስዊዲሽ ሚትቦል አለ ፊሽ ምናምን ሁሉ ነገር እንትን የሚያካትት ነው አንደኛ ሁለተኛ ነገር ደግሞ ቴስቱ ሞር የኢትዮጵያ ስፓይሶች ናቸው የሚጠቀሙ ማለት ነው ምን ያህል ካፒታል ፈጀ የሚለው ነገር አልመለስልኝ ኦኬ እኔ ካፒታል ጉራጌ ስለሆንኩኝ ካፒታል የሬድ ሩስተር እንግዲህ መጀመሪያ ሲጀምርና አሁን መጀመሪያ አንድ ነገር ቢልድ ታደርጋለህ ስታደርግ ያው ብዙ ገንዘብ ነው ኢንቨስት የምታደርገው ማለት ነው ከዛ ደግሞ ያንን ብራንድ እየጨመረ ገበያ ላይ ማለት ነው እየጨመረ ይሄዳል ሶ መጀመሪያ የጀመረው አይ ቲንክ ወደ $10 ሚሊዮን ነው የፈጀው ሁሉ ነገሩ ማለት ነው ከተራው ሰው እስከ ትልቁ ፖለቲሽያን ወይም ደግሞ ታዋቂ ሰው እስከሚባለው ሰው የሚገባበት ሬስቶራንት ነው ያልሽኝ እኔ ደግሞ የሰማሁት በአብዛኛው ከአሜሪካን የፖለቲካ ሰዎች አብዛኛዎቹ እናንተ ጋር ሬስቶራንት ውስጥ እየመጡ እንደሚመገቡ ታዋቂ የሚባሉ አርቲስቶች ወይም የፊልም አክተሮች ድምፃውያን እና የአሜሪካን የሚመገቡበት ቤት እንደሆነ የሰማሁት እና እስቲ እነማን እናንተ ሬስቶራንት ውስጥ ተጠቅማለሁ ከብዙ በጥቂቱ ዋና የሚታወቁት ከፖለቲከኞች እንግዲህ ኦባማ ቢል ክሊንተን ሂላሪ ፈርስት ሌዲ ሚሼል ኦባማ እንግዲህ ሌላ ደግሞ ዘፋኞች እንዳለ ቢያንሴ ጄዚ ካኒ ዌስት ሁሉም እንግዲህ አይ ዶንት ኖ ስለዚህ የአሜሪካ ሴሌብሪቲዎች እንዳለ ሁሉ የሚመገቡበት ሬስቶራንት ነው ሬድ ሩስተር ሬድ ሩስተር በጣም በርካታ የአሜሪካን ፖለቲከኞችና ድምፃውያን ሴሌብሪቲስ የሚባሉት እንዳለ መተው የሚመገቡበት ቦታ ነው ያው አንቺም እዛ አንድ አካል ስለሆንሽ ሬድ ሩስተር ከተለያዩ የአሜሪካን ታላላቅ ሰዎች ጋር የመገናኘት እድል ነበረሽ ከሬድ ሩስተርም ውጪ በተለያዩ አጋጣሚዎች ውስጥ ከገጠሙሽ የአሜሪካን ታላላቅ ከሚባሉ ሰዎች እንደው ስለ ኢትዮጵያ አውርተሽላቸው ስለ ኢትዮጵያ የሚገርም ነገር ወይም የተለየ ነገር የነገሩሽ አርቲስቶች ካሉ እስቲ ጥቂት ነገር በይ አርቲስቶችም አሉ አስታውሳለሁ ኦባማ መጀመሪያ ጊዜ ዋይት ሃውስ እንሄድ ማለት ነው መጨረሻ ላይ መጣና የሆነ ሩም ውስጥ አስቀምጠውን ሁላችንም ማርኬት ምናምን ምን አይነት ቆንጆ ምሽት ነው ያመሸነው ብሎ በሩ ከፍቶ ገባ ማለት ነው መጀመሪያ ያገኘሁት እኔ ነኝ ሰላም ልለው ማለት ነው ሰላም ስለው ሙሉ ፕራውድ ኦፍ ዩ ኢትዮጵያ አልኩትኝ ከዛ አዩ ፍሮም ኢትዮጵያ ምናምን ነገር አለ ማለት ላይክ ነው ወዲያው የሚያስቡት አንተ እዛ ቦታ ስትደርስ ኢትዮጵያዊ አይደለህም ምናምንና ወዲያው እነሱ ደግሞ ብዙ ነገር ያውቃሉ ስለ ኢትዮጵያ እና አሁን ፎሪያል ማለት ነው ዘፋኝ ነው ምንም አላስብም ኢትዮጵያዊ ነኝ አያውቅም ያውቃል ስለ ኢትዮጵያ ብዙ ያውቃል ምናምን ብዬ ምንም አልጠበቁኝም ነው ስጠየቀን ማለት ነው እኔና ካዝኔ ነበርና ኢትዮጵያዊ ነን ምናምን ነገር ብለን ስለ ኢትዮጵያ ስናወራ እሱ ከኪንግ ሰለሞን ጀምሮ ማለት ነው ኤቭሪቲንግ ዲቴይሉን ይነግርሃል ስለ ኢትዮጵያ እንዴት እንደሚወድ ኢትዮጵያ መጥቶ እንዴት ማየት እንደሚፈልግ ቢያንስ እንድትሆ ማለት ነው እሱ አሁን እዚህ መታ ከሄደች በኋላ ኢትዮጵያዊ ነኝ ምናምን ነገር አለች አንቺ ስታገኝሽ ነው አዎ እኔ ያው ኢትዮጵያዊ እንደሆንኩኝ ታውቃለች እዛው ማርኬትም እንደዛ ማለት ነው ሞር ራሳቸውን ከኛ ጋር አሁን ደግሞ ጥቁር ከሆኑ ደግሞ ብዙ እንትኖቹ ማለት ነው አርቲስቶቹ የሆኑ ፖለቲከኞቹ ሞር ከራሳቸው ጋር ነው የሚያገናኙት ኢትዮጵያ ያልተገዛን ታሪክ ያለው እንትን ስለሆነ ብዙ መታወቅ ያለበት ታሪክ ስላለን ማለት ነው ሶ እንደራሳቸው ነገር ነው ፈትተው የሚነግሩ ማለት ነው እናንተና የኦባማ ፋሚሊ በጣም ብዙ ጊዜ የመገናኘት ነገሮች አሉና ሞርኒንግ አሜሪካ ላይ ማርከስ ሳመርሰን ከፈርስት ሌዲ ጋር አብሮ ሲያበስል አንዴ አይቼዋለሁና ምንድን ነበር እሱ ፈርስት ሌዲ ሚሼል ኦባማ የምግብ ፕሮግራም አላት which is ህፃናቶች ልጆች ትምህርት ቤትም ሆነ ቤት ውስጥ ቬጂቴብል ማለት ነው ቅጠላቅጠሎች በጊዜ እንዲጀምሩ ማለት ነው የዳያቤቲስ ብዙ አሁን አፍሪካን አሜሪካኖች ብዙ ዳያቤቲስ በስኳር በሽታ እንትን በጊዜ ስለሚጠቁ ጊዜ ማለት ገና እንትን ሳይሉ ቬጂቴብልስ እንዲ ብሮኮሊ አሁን ህፃናቶች አይበሉምና እዛ ውስጥ ትንሽ ነገር ስዊት ነገር ምናምን ከጨመርክበት ያን ነገር ስለሚጣፍጣቸው ይበላሉ ማለት ሞር ግሪንስ እንዲበሉና ሞር ቬጂቴብል ምግባቸው ውስጥ እንዲኖር ጤናማ የሆነ ምግብ እንዲበሉ ያንን ፕሮግራም አላት እሷና ብዙ ሬሲፒ የሚሰራላት ማርኬት ነውና ከማርኬት ጋር በዛ ነው ሁሌ የሚሰሩት ማለት ነው። እንደው ፐርሰናል ነገር ጥያቄ አይሆንብኝና ያው የመገናኘታችሁ ነገር በጣም ተደጋጋሚ ስለሆነ ብዬ ነው። ያው ከሚሼል ኦባማ ጋርና ከባራክ ኦባማ ጋር እናንተ ሁለታችሁ መገናኘት እንደው ምን አይነት ሰዎች ናቸው? ባራክ ኦባማ ምን አይነት ሰው ናቸው? በተፈጥሯቸው ስታገኟቸው ባለቤታቸውስ ምን አይነት ሰው ናቸው? ሰው ብዙ ጊዜ ታከብራለህ። የተለየ እንትን ነው የሚኖረው። ስፔሻሊ እንደዚህ የአሜሪካ ፕሬዚደንት ምናምን የምትለው ሁሌም ትልቅ ነገር ነው የምንጠብቀው እና ኦባማ ደግሞ ከዛ በላይ ላይክ በጣም ሀምብል የሆነ ግሬስፉል የሆነ ሰው ነው ማለት ብዙ እንትን አይልም። አሁን የዛ ዋይት ሃውስ ሄድን ጊዜ ማርኬት ኩከሮቹን እንትኖቹ ሼፎቹን ከሱ ጋር ይዞ ነው የሄደው ወደ 12 ምናምን ሼፎች እና ለሁሉም ሄዶ ነው ቴንክ ዩ ምናምን ያለው ማለት ነው። እና ሶ በትልቅ ቦታም ታገኘዋለህ እና ትንሽም ሰዎች ጋር ሲሄድ ደግሞ በጣም እንደዚህ ሀምብል ሆኖ አቅፎ ምናምን ነው። አሁን በኢትዮጵያ የመጣሽበትን ምክንያት ደግሞ ንገሪኝ። በምን ምክንያት የመጣሽ ኢትዮጵያ? ከዚህ በፊት በዩኒሴፍ ሬድ ክሮስ የበጎ አድራጎት የሚሰሩ እንትኖች ጋር ብዙ እንሰራ ነበረ። ማርኬትም የዩኒሴፍ አምባሳደር ነው። እኔም ደግሞ ያንግ ጄኔሬሽን ውስጥ የነበርኩት ማለት ነው። አሁን ደግሞ የራሳችን ኤንጂኦ ኒውዮርክ ውስጥ አሁን የዛሬ 2 ወር ምናምን አካባቢ ላውንች አድርገናል። which is እዚህ ኢትዮጵያ ውስጥ የሚሆነውን ለውሃ ትምህርት ቤትና
ሕክምና እና የምግብ ፕሮግራሞች ምናምን እሱን ለማገዝ የራሳችን ኤንጂኦ ላውንች አድርገናል ማለት ነው። እሱን ያደረግንበት ምክንያት እኔና ማርክስ ወይም ደግሞ እኔ ብቻዬ ብዙ ሰው ልረዳ አልችልም፣ ግን እኔ አካባቢ ያሉት ጓደኞቼ ደግሞ ብዙ ነገር ማድረግ ይችላሉ አብረን ከሆንን ማለት ነው። አንድ ላይ ከሆንን የብዙ ሰውን ችግር ማቃለል ስለምንችል ያንን ሬጅስተር አድርገን ትሪጎትስ ይባላል 3 ፍየሎች ናቸው የሚባሉት። አሁን እንግዲህ በቅርቡ እዚህ መተን ስራ እንሰራለን ማለት ነው። ወገኖቻችሁ ኢትዮጵያውያንን ለመርዳት ያቋቋማችሁት ነው ትሪጎትስ ያልሽውና 3 ፍየሎች ስሙ 3 ፍየሎች መነሻ ይኖር ይሆን የወጣበት ምክንያት አለው? 3 ፍየሎች የመጡት ማለት ነው የዛሬ 2 ዓመት 2011 ላይ ሆርን ኦፍ አፍሪካ ትንሽ ችግር ነበረ። በዝናብ ምክንያት ዝናብ በጊዜ ባለማግኘት ምክንያት ችግር ነበረ ወደ ቦርደር አካባቢ ማለት ነውና ያው ኒውዮርክ ያሉ ጓደኞቼ ትንሽ ገንዘብ ሰብስበን እዛ ምግብ ገዝተን ቦርደር ላይ ሄደን ነበረ ማለት ነው። የዛሬ 2 ዓመት አካባቢ ማለት ነው። እዛ ሄደን ምግብ ሰጥተን ትንሽ የተወሰነ ምግብ ሩዝ፣ በቆሎ ምናምን እሱን ካደልን በኋላ ያው እኛ ወደ ሀገራችን ወደ አዲስ አበባ ልንመጣ እንትን ስንል እነሱ ደግሞ በባህላቸው እንትን ማለት ነው 3 ፍየሎች ሰጡኝ ማለት ነው። እንደ ቴንኪዩ ነገር ነው እንግዲህ እና ያንን ነገር ይዤ ኦባማ ይገለኛል አሜሪካን መግባት አልችልም እና ፍየሎቹ ለነሱ ስተንላቸው ኒውዮርክ ሄድኩኝና ያው ያደረግነውን ሁሉ ፎቶዎች እና ቪዲዮዎች ምናምን ነበሩና እሱን አሳይቻቸው ስለ ፍየሎችም ተናገርኩኝ ማለት ነው። እሱ እንደ ጊፍት እንደተሰጠ እንደነበረና ያንን ፍየል ይዤ ፍየሎች ይዤ እንዳልመጣሁኝ ተናገርኩኝና መጨረሻ ላይ ለምን ትሪጎትስ አንለውም ትሪጎትስ ለነሱ እንዲቀል ሞር እኛ ፈንድሬዝ የምናደርገው አሜሪካና ዩሮፕ ስለሆነ ጎትስ ቢባል ከፍየል በላይ ፕሮናንስ ማድረግ ይቀላቸዋልና ለዛ ብለን ነው ትሪጎትስ ያልነው። በስተመጨረሻ አሁን ትሪጎትስ ምን እቅድ አለው? አሁን እየሰራችሁ ያላችሁት በሶማሌ ክልል ላይ ነው እየሰራችሁ ያላችሁት። ከዚህ በተጨማሪ በሌሎች የኢትዮጵያ ክልሎች ላይ ያሉትን ችግሮች ለመፍታት ማህበረሰቡን ለማገዝ የምታደርጉት ጥረት ካለ እስቲ የቀጣይ እቅዶችን ንገረኝና ጥያቄዎቻችንን እንጨርስ። ትሪጎትስ አሁን ያለው በጅጅጋና በሶማሌ ላንድ መሀል ነው። እነሱ አሁን ልናግዛቸው ያሰብነው ሰዎች ኢትዮጵያውያኖች ናቸው። በጣም እዛ ተወልደው እዛው ያረጁ ምናምን አሉ ኢትዮጵያዊ ሶማሌዎች ናቸው እና እነሱ ጋር ማድረግ የምንፈልገው የኛ የትሪጎትስ እቅድ ማለት ነው ንጹህ ውሃ የላቸውም። የሚጠጡት ውሃ ከዝናብ በአመት 2 ነው የሚዘንበው እንደምታውቀው። ኤፕሪል ላይ ካልዘነበ ኦገስት ላይ ጠብቀው የዝናብ ውሃ አጠራቅም ነው የሚጠጡት ማለት ነው። እና ንጹህ ውሃና ትምህርት ቤት የላቸውም። ትምህርት ቤቱ ዛፍ ስር ምናምን ነው የሚማሩት እና እነሱን ትምህርት ቤት ውስጥ ህፃናቶቹ ማለት ነው ትምህርት ቤት ውስጥ ማስገባት የኛ ኃላፊነት ስለሆነ ነው። እና ሞር አሁን ትሪጎትስ መስራት የሚፈልገው ቦርደር ላይ ነው። ሞር ቦርደር ኢትዮጵያ ሰርክል ቦርደሯ ላይ ማለት ነው። ቦርደር ያሉትን እኛ ትሪጎትስ ቦርደር ላይ ያሉትን ሰዎች ሞር እዛው አካባቢ ፋሚሊዎቻቸውን ይዘው ንጹህ ውሃ፣ ትምህርት ቤት፣ የምግብ ችግር ከሌለባቸው ወደ አዲስ አበባ ወይም ደግሞ ወደ ሌላ ቦታ እየፈለሱ የመምጣቱ ነገር አጭር ትንሽ ይሆናል ማለት ነው። እነሱ እዚህ መጥተው ከሚቸገሩ እዛው አትሊስት ገበሬ ሆነው የሚሆን ውሃ ንጹህ ውሃ ካላቸው ልጆቻቸውን ካስተማሩ ከማንም ከዛ አካባቢ ለመውጣት የሚፈልግ ሰው የለም። ጥሩ የሆነ አመለካከት ነው። እናንተ ደረሳችሁበት ትልቅ ደረጃ የራሳችሁን ወገን ለመርዳት ያደርጋችሁ ያላችሁ ጥረት ሁላችንንም የሚያስተምር ነው። በዚህ አጋጣሚ አንቺንም ማርከስንም በጣም በጆሲ ኢን ዘ ሃውስ ሾው ስም አመሰግናለሁ። መልካም ስራ፣ መልካም ምግባራችሁ ሁሉ ደስ የሚያሰኝ ነው። እናመሰግናለን። እዚህ ጆሲ ኢን ዘ ሃውስ ሾው ላይ እንግዳ አድርገሽ ጋብዤሽ ጥሩ የሆነ የጭውውት ጊዜ ወይም ጥሩ የሆነ የቃለ መጠይቅ ጊዜ ስላሳለፍን በጆሲ ኢን ዘ ሃውስ ሾው ስም እንዲሁም በኢቢኤስ ቲቪ ስም እጅግ አድርጌ ማያ በጣም አመሰግናለሁ። እኔም አመሰግናችኋለሁ። ቴንክ ዩ። ክቡራትና ክቡራን ተመልካቾቻችን እንደተመለከታችሁት ጆሲ ኢን ዘ ሃውስ ሾው ዛሬ ከታፕ ሞዴል ማያ ኃይሌ ጋር ያደረገውን ቆይታ ነበር የተከታተላችሁት። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለቆያችሁ በጣም አድርገን እናመሰግናለን። ባለባበስ ኮተት ፋሽን ስታይሊስት ፍቅር አቻሬ ጫማን በጣም አድርገን እናመሰግናለን። ሳምንት በተመሳሳይ ሰዓት ከአዲስ እንግዳ ጋር እስካገኛችሁ ድረስ ሰላም ሁኑ። መጀመሪያ እናንተን ሳደኝ ተደስቼ እውነት መስሎኝ በመውደድ ተረትቼ ከወንዳችሁ ሁሉ አብልጬ አንተን ወደድ ተሳስቼ ከወንዳችሁ ሁሉ አብልጬ አንተን ወደድ ተሳስቼ እንደመጀመሪያው ውደድን ጨምረው የሚወዱትን ማጣት የቀን ጨለማ ነው። ከወንዶቹ ሁሉ አንተን አስበልጬ ከወንዶቹ ሁሉ አንተን አስበልጬ ፍቅሬ ባንደበት በአፍ ተረትቼ አገዘኝ እንዳልቀርብ አንተው ተተልቼ መጀመሪያ እናንተን ሳገኝ ተደስቼ እውነት መስሎኝ በመውደድ ተረትቼ ከወንዶቹ ሁሉ አብልጬ አንተን ወደድ ተሳስቼ ከወንዶቹ ሁሉ አብልጬ አንተን ወደድ ተሳስቼ አረበመንባኛ ፍቅርን ልክሰስ አንሰማም ቢቃለ በገባ ወድሰ ከወንዶቹ ሁሉ አንተን አስበልጬ
ናቸው ኒውዮርክ ሄድኩኝና ያው ያደረግነውን ሁሉ ፎቶዎች እና ቪዲዮዎች ምናምን ነበሩና እሱን አሳይቻቸው ስለ ፍየሎችም ነገርኩኝ ማለት ተናገርኩኝ ማለት ነው እሱ እንደ ጊፍት እንደተሰጠ እንደነበረና ያንን ፍየል ይዤ እንዳልመጣሁኝ ፍየሎች ይዤ እንዳልመጣሁኝ ተናገርኩኝና ሶ መጨረሻ ላይ ለምን ትሪጎት አንለውም which ትሪጎት ለነሱ እንዲቀል ሞር እኛ ፈንድሬዝ የምናደርገው አሜሪካና ዩሮፕ ስለሆነ ጎትስ ቢባል ከፍየል በላይ ፕሮናንስ ማድረግ ይቀላቸዋልና ለዛ ብለን ነው ትሪጎት ያልነው። በስተመጨረሻ አሁን ትሪጎት ምን እቅድ አለው? አሁን እየሰራችሁ ያላችሁት በሶማሌ ክልል ላይ ነው እየሰራችሁ ያላችሁት። ከዚህ በተጨማሪ በሌሎች የኢትዮጵያ ክልሎች ላይ ያሉትን ችግሮች ለመፍታት ማህበረሰቡን ለማገዝ የምታደርጉት ጥረት ካለ እስቲ የቀጣይ እቅዶችን ንገረኝና ጥያቄዎቻችንን እንጨርስ። ያ ትሪጎት አሁን ያለው በጅጅጋና በሶማሌ ላንድ መሀል ነው which is እነሱ አሁን ልናግዛቸው ያሰብነው ሰዎች I think ኢትዮጵያውያኖች ናቸው በጣም እዛ ተወልደው እዛው ያረጁ ምናምን አሉ ኢትዮጵያዊ ሶማሌዎች ናቸው እና እነሱ ጋር ማድረግ የምንፈልገው የኛ የትሪጎት እቅድ ማለት ነው ንጹህ ውሃ የላቸውም የሚጠጡት ውሃ ከዝናብ በአመት ሁለቴ ነው የሚዘንበው እንደምታውቀው ኤፕሪል ላይ ካልዘነበ ኦገስት ላይ ጠብቀው ውሃ የዝናብ ውሃ አጠራቅም ነው የሚጠጡት ማለት ነው እና ንጹህ ውሃና ትምህርት ቤት የላቸውም ትምህርት ቤቱ ዛፍ ስር ምናምን ነው የሚማሩት እና እነሱን ትምህርት ቤት ውስጥ ህፃናቶቹ ማለት ነው ትምህርት ቤት ውስጥ ማስገባት የኛ ኃላፊነት ስለሆነ ነው እና ሞር አሁን ትሪጎት መስራት የሚፈልገው ቦርደር ላይ ነው ሞር ቦርደር ኢትዮጵያ ሰርክል ቦርደሯ ላይ ማለት ነው ሶ ቦርደር ያሉትን እኛ ትሪጎት ቦርደር ላይ ያሉትን ሰዎች እንትን ሞር እዛው አካባቢ ፋሚሊዎቻቸውን ይዘው ንጹህ ውሃ ትምህርት ቤት የምግብ ችግር ከሌለባቸው ወደ አዲስ አበባ ወይም ደግሞ ወደ ሌላ ቦታ እየፈለሱ የመምጣቱ ነገር አጭር ትንሽ ይሆናል ማለት ነው እነሱ እዚህ መጥተው ከሚቸገሩ እዛው አትሊስት ገበሬ ሆነው የሚሆን ውሃ ንጹህ ውሃ ካላቸው ልጆቻቸውን ካስተማሩ ትንሽ ነገር በእንስለሱ እንዴት ነው ያደረጋችሁት? ሰርጋችን ኢትዮጵያ ውስጥ ማድረግ እንደነበረብን እናውቃለን ምክንያቱም ሁለታችንም እዚህ የተወለድነው ግን ላይፍ ነው ወደ ዩሮፕ ሄድን ከዛም አሜሪካን ሀገር እና ሰርጋችን እዚህ እንዲሆን እንፈልግ ነበረ ማለት ነው ሶ ሂልተን ትንሽ ነገር እናድርግና ሞር ደግሞ ሰው እንዲመጣ ጉራጌ ሀገር መልሱን እዛ ያለ ኢንቪቴሽን ማለት ነው ለሁሉ ሰው ክፍት ነው እና ቴንት ምናምን አድርገን ሁሉም ላይ የአምስት ሰዓት በፈረሳቸው ምናምን አድርገው ነው የመጡት የአምስት ሰዓት መንገድ ምናምን እና ሁሉ ሰው አንድ ላይ እንዲሆን ማለት እንደውም እኛ ሰርግ ላይ ሂልተን ራሱ የነበረው ሰው ብዙ ማናውቀው ሰው አለ ቪዲዮ ላይ ያየን ይሄ አንተ ዘመድ ነው እንባባላለን ማለት ነው አናውቃቸውም ብዙዎቹ ማለት ነው እና ጉራጌ ሀገር ደግሞ ያደረግነው ሞር የኛ ካልቸር የሚያሳይ ነው የካልቸራችን ልብስ የለበስ ነው ምግቡ ሁሉ ነገር የአበሻ ምግብ ነው የተደረገው ጭፈራው ራሱ ሁሉ ነገር እና እዚህ ማድረግ የፈለግንበት ምክንያት ሞር እሱን አታገኝም ኒውዮርክ ብታደርገው ወይ ስዊድን ወይ ሆላንድ ብታደርገው ማለት ነው ያንን ብቻ ሳይሆን በቃ ወደ ባህላችን መመለስ ቀስ እያልክ ማለት ነው እሱ ነው የሚያደምቅህና ሙሉ የሚያደርግህ ነገር ስለሆነ ወደዛ ለመመለስ ፈልገን ነው። ማርከስ ሳሙኤልሰን ስሙ የአበሻ ስም አይደለም እና በርካቶች ደግሞ ኢትዮጵያዊ ነው ሲባሉ ማርከስ ሳሙኤልሰን እንዴት ኢትዮጵያዊ ነው ይላሉና ኢትዮጵያዊ ነው ትውልድ ኢትዮጵያዊ ነው ትንሽ ነገር ደግሞ ስለሱ በይ ለምንድን ነው ማርከስ ሳሙኤልሰን ስሙ እንደዛ አይሆንበት? ያው ማርከስ አዳፕት ተደርጎ ነው የ3 ዓመት ልጅ ሆኖ ማለት ነው ወደ ስዊድን ያሉት ፋሚሊዎቹ ሲወስዱት ብዙ ነገር ዶክመንት ላይ የተሰራ ነገር ብዙ እድሜም ቢሆን ስምም ቢሆን ያው የኛ ስም ትንሽ ይከብዳል ወደ ነጮች ፕሮናንስ ሲያደርጉት ማለት ነው ነጮች ሲጠሩት ትንሽ ስለሚከብዳቸው ሰው እነሱ በሚፈልጉት ሳሙኤልሰን ደግሞ አዳፕት ያደረገው አባቱ ማለት ነው የስዊድን አባቱ ስም ነው የማርከስ ስም አዳፕት ከመደረጉ በፊት ካሳሁን ነበረ እና ስዊድን ሲሄድ ነው ማርከስ አሉት ማለት ነው በጣም የስዊዲሽ ስም ነው አንደኛ ሁለተኛ ነገር ደግሞ ቀላል ነው ሁሉ ሰው መጥራት ይችላል ማለት ነው። ኦባማ መጀመሪያ ዋይት ሃውስ ሲገቡ አሁን ሞር ኢንክሉድ እየተደረግን ነው ማለት ነው እንግዲህ ወደፊት ደግሞ እየጨመረ ይመጣል ግን የዘር መድሎ ግን አሁን የሚባለው ነገር ግን ያው በተወሰነ መልኩ ቢሻሻልም አሁንም ግን አለ ለምን ትላለህ አንዳንዴ ወደ 28 ብሎንድ ረጅም ጸጉር ያላት ብሎ ያላት ያረጉና ሁለት አንድም ኤዥያን አንድ ጥቁር ሲያረጉ ስታይ ለምንድን ነው ትላለህ ራስ ጠይቃለህ ባይኖርም ማለት ነው እንደዚህ የተነገረ ነገር እየሰማኸው ነገር ባይኖርም የምታየው ነገር አለ። ከሁለት ዓመት በፊት ይመስለኛል ወደ ኢትዮጵያ በመጣሽበት ሰዓት አንድ እቅድ ነበረሽ ያ ማለት ምንድነው ልክ የአሜሪካን ታፕ ሞዴል እንደሚባለው ኢትዮጵያን ታፕ ሞዴል የሚለውን ኢትዮጵያ ውስጥ ለመስራት አስበሽ ነበርና እሱ እቅድ ምን ደረሰ? አሁን አላማውስ ምን ነበር? ያው አላማ ሞር የኛን አሁን ላይ ሃይ ፋሽን ሰርተ ኮመርሻል ሰርተ ለኒው ጄኔሬሽን ትራንስፈር ማድረግ አለብህ የሰራኸውን ነገር ጀርኒህም መንገድ አለብህ እና ያንን ትራንስፈር ለማድረግ ነበረ
የኔን እንትን ማለት ነው አንቺ የደረስኩበት ቦታ ትልቅ ነገርም ባይሆን ላይክ ምንድነው አሁን የሚመጡ ታዳጊ ሴቶች ሞዴል ለመሆን የሚፈልጉ እና ያንን ደግሞ ለማድረግ ሞዴል ለመሆን ደግሞ እንትኑ ያላቸው ምንድነው ፓኬጁ ያላቸው ሴቶች ለነሱ ኦፖርቹኒቲ ለመስጠት ነው ያሰብነው የነበረው ማለት ነው። አሜሪካን ኔክስት አፕ ያገኘችው ማለት ነው ታይራ ባንክ ናት። የታይራ ባንክ ነው ከሷ ነው ላይሰንሱን ማግኘት የምንችለው ማለት ነው። ሶ የዛሬ ዓመት አካባቢ ለታይራ ባንክ ደብዳቤ ጻፍን ማለት ነው ያንን ላይሰንስ እንድትሰጠን እኛ ለኢትዮጵያ ለማድረግ ማለት ነው። እሷ ደግሞ ያው ብዙ ገንዘብ ጠየቀች ማለት ነው። ሶ አሁን ለናይጄሪያዎች ላይሰንሱ ለናይጄሪያ ለሆነ ናይጄሪያ ሀብታም ተሰጠው ማለት ነው የአፍሪካን ኔክስት አፕ ለማድረግ ማለት ነው። ሶ ያንን ደግሞ የሚሆነው ሞር የት ነው ሞር ፋሽን ዲቨሎፕ ያደርገው ገባ ፋሽን ሞር የት ነው ያለው አፍሪካ ሀገር ውስጥ ማለት ነው። ኦፍ ኮርስ ሞዴሎቹ ሁሉም የምታውቃቸው ታፕ ሞዴሎች ጥቁሮች ኢስት አፍሪካኖች ናቸው። ከጓደኞቼ ጋር አብረን ሆነን 2 ሰዓት ተምረን ማለት ነው ሮብ ቀን ከዛ 2 ሰዓት ክፍት ይኖርሃል እና እሱን ሰዓት ልንጠቀምበት ሜክዶናልድስ ሄድን ማለት ነው የሾፒንግ ሴንተር ውስጥ አምስተርዳም ታውቀዋለህ አንተም። ሶ እዛ ሄደን ሜክዶናልድስ እኔ ፊሽ በርገር ነው የምበላው ሁሌ ሜክዶናልድስ ወደዋለሁ እዛ በልተን ሾፒንግ ሴንተር ስንዞር የሆነ ሳሙኤል የሚባል ጁዊሽ ነው እዛ አምስተርዳም ውስጥ ስኪን ኤጀንሲ የሚባል አለው እና እሱ ደች አይችልም እኔ ደግሞ እንግሊዝኛ አልችልም የዛኔ ሶ የእሱ አሲስታንት ደች ትችላለች እና በደች መጻፍሽ አለ አሉኝ የሞዴሊንግ ፖርትፎሊዮሽ አለ ማለት ነው ገና ሞዴሊንግ አልጀመርኩም ምናምን አልኳቸው ማለት ነው። ሶ እሷ ካርዷ ሰጠችኝ እሱም ያው ኦነሩ ነው የኤጀንሲው አብረን ከጓደኞቼ ጋር ነበርና ወደ ትምህርት ቤታችን ተመለስን። በስንተኛ ቀን መልሼ ደወልኩኝ ማለት ነው። እሱ ነው ያሉኝ ቁመትሽን አይተው ነው? አዎ ላይክ ኦፍ ኮርስ ቁመቴ ቀጭን ነው ረጅም ነኝ እና ደግሞ ትንሽ ፊቴ ሞር የሞዴል እንትን አቀማመጥ ነው ያለው ማለት ነው ሁሉ ነገር ሶ እንትን አልኩኝ ቀጠሮ ያስኩኝና ገባሁኝ ማለት ነው ኤጀንሲ ሄድኩኝ። ከዛ በኋላ ፖሎሜት ያነሱሃል ፈጣን ፎቶ ነው የሚባለው እሱን አነሱኝ። ሰውየው ኮንትራክት አስፈረመኝ ማለት ነው እዛ አምስተርዳም ውስጥ። አምስተርዳም ደግሞ ብዙ ትንሽ ማርኬት ነው ያለው የፋሽን ስፔሻሊ ለኛ አይነት ከለር ማለት ነው። ከዛ ያው እንትን እሱን ፎቶ በየሚላን ፓሪስ ምናምን ለኤጀንሲ ቅርንጫፍ ኤጀንሲ ያላቸው ነው ለነሱ ላከላቸው ማለት ነው። ሶ ከአይኤንጂ ፓሪስ ማለት ነው ሴትዮ መጣች ወደ አምስተርዳም አይ ቲንክ ከ2 ወር ምናምን በኋላ ማለት ነው ሰመር ላይ ነበረ መጣች ስካውት ልታደርግ እኔን ብቻ ሳይሆን ላይክ ሞር የደች ብሎንዶች ምናምን ነው ስካውት የሚያደርጉት እና እዛ ከአምስተርዳም ከደረሰች በኋላ ሆቴሏ ሄድኩኝ ማለት ነው። የአምስተርዳም ኤጀንሲ ሄደሽ ታዋቂያት እንደዚህ ከአይኤንጂ ነው የመጣችው ከፓሪስ ምናምን ላይ ሄድኩኝ። እሷ ፎቶ አነሳችኝ እንዴት እንደሚደረግ አሳየችኝ ማለት ነው። ይሄ ሁሉ ማድረግ ነው ከፋሚሊ ጋር ሳይሆን ለነሱ ሳልነግራት ኦፖርቹኒቲ ለመስጠት ለወጣት ሴቶች ማለት ኢትዮጵያ ነው ስፔሻሊ። አዎ ጥሩ ሀሳብ ነው። ምክንያቱም እናንተ እዚህ ደረጃ ላይ ደረሳችሁ ትልቅ ደረጃ ላይ ደረሳችሁ ሞዴሎች ኢትዮጵያ ላሉት ደግሞ ወይም ማደግ ለሚገባቸው ገና ሞዴሊንግ ኢንዱስትሪ ላይ መጥተው ትልቅ ደረጃ መድረስ ለሚገባቸው ሰዎች የተሻለ አማራጮችን የመፍጠርና ድሎችን የመፍጠር ግዴታውም አለባችሁ። ስለዚህ ሀሳብሽ በጣም ጥሩ ነው። በተሻለ መንገድ አዲስ መንገድ ደግሞ መተሽ ደግሞ ልጆቹ የተሻለ ቦታ ላይ የሚደርሱበትን ቦታ ለማየት እኔ መልካሙን እመኝልሻለሁ። እስኪ በመቀጠል ደግሞ አንድ ሙዚቃን ጋብዝና ከሙዚቃ ግብዣችን በኋላ ተመልሰን እንገናኛለን። ተመልካቾቻችን በመከታተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው። የዛሬዋ የክብርት እንግዳ አድርጌ በጆሲ ኢን ዘ ሃውስ ሾው የጋበዝኳት ታፕ ሞዴል ማያ ኃይሌን ነው። በፌስቡክ አድራሻችን ጆሲ ኢን ዘ ሃውስ ሾው የሚለውን ላይክ በማድረግ እንዲጋበዝላችሁ የምትፈልጉትን እንግዳ ታሳውቁኝ ትችላላችሁ። ከዚያም በተረፈ ደግሞ በፕሮግራም ላይ ያላችሁን አስተያየትም ታደርሱኝ በአክብሮት ጋብዛለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁ። መልካም ቆይታ። يا جماعة أنا فنان إثيوبي أنا هوب من السودان ناس طيبين يا سلام أنا اسمي أبو الناس أيوة بلقى الدنيا فرحة لما تيجي داي بلقى الدنيا فرحة لما تيجي داي يكفي رداك لمها يكفي رداك لمها يا أغلى الحبايب أيوة ፋሽን አርት አለ ወይም ደግሞ የፋሽን ኢንዱስትሪ ሞር ህዝቡ አንደርስታንድ አድርጎታል ከኛ ትንሽ ቀድሞ ማለት ነው። ሶ ስቲል አልተውኩትም ግን ሌላ አይዲያ እያሰብን ነው በዛም ሆኖ ወይ ስሙን ቀይረን ኦፖርቹኒቲ ለመስጠት ለወጣት ሴቶች ማለት ኢትዮጵያ ነው ስፔሻሊ። አዎ ጥሩ ሀሳብ ነው። ምክንያቱም እናንተ እዚህ ደረጃ ላይ ደረሳችሁ ትልቅ ደረጃ ላይ ደረሳችሁ ሞዴሎች ኢትዮጵያ ላሉት ደግሞ ወይም ማደግ ለሚገባቸው ገና ሞዴሊንግ ኢንዱስትሪ ላይ መጥተው ትልቅ ደረጃ መድረስ ለሚገባቸው ሰዎች የተሻለ አማራጮችን የመፍጠርና ድሎችን የመፍጠር ግዴታውም አለባችሁ። ስለዚህ ሀሳብሽ በጣም ጥሩ ነው። በተሻለ መንገድ አዲስ መንገድ ደግሞ መተሽ ደግሞ ልጆቹ የተሻለ ቦታ ላይ የሚደርሱበትን ቦታ ለማየት እኔ መልካሙን እመኝልሻለሁ። እስኪ በመቀጠል ደግሞ አንድ ሙዚቃን ጋብዝና ከሙዚቃ ግብዣችን በኋላ ተመልሰን እንገናኛለን። ተመልካቾቻችን በመከታተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው። የዛሬዋ የክብርት እንግዳ አድርጌ በጆሲ ኢን ዘ ሃውስ ሾው የጋበዝኳት ታፕ ሞዴል ማያ ኃይሌን ነው። በፌስቡክ አድራሻችን ጆሲ ኢን ዘ ሃውስ ሾው የሚለውን ላይክ በማድረግ እንዲጋበዝላችሁ የምትፈልጉትን እንግዳ ታሳውቁኝ ትችላላችሁ። ከዚያም በተረፈ ደግሞ በፕሮግራም ላይ ያላችሁን አስተያየትም ታደርሱኝ በአክብሮት ጋብዛለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁ። መልካም ቆይታ። يا جماعة أنا فنان إثيوبي أنا هوب من السودان ناس طيبين يا سلام أنا اسمي أبو الناس أيوة
الدنيا فرحة لما تيجي كتاي بلقى الدنيا فرحة لما تيجي كتاي يكفي رداك لمها يكفي رداك لمها يا أغلى الحبايب የሆኑ ፖለቲከኞቹ ሞር ከራሳቸው ጋር ነው የሚያገናኙት ኢትዮጵያ ያልተገዛን ታሪክ ያለው እንትን ስለሆነ ብዙ መታወቅ ያለበት ታሪክ ስላለን ማለት ነው ሶ እንደራሳቸው ነገር ነው ፈትተው የሚነግሩ ማለት ነው እናንተና የኦባማ ፋሚሊ በጣም ብዙ ጊዜ የመገናኘት ነገሮች አሉና ሞርኒንግ አሜሪካ ላይ ማርከስ ሳመርሰን ከፈርስት ሌዲ ጋር አብሮ ሲያበስል አንዴ አይቼዋለሁና ምንድን ነበር እሱ ፈርስት ሌዲ ሚሼል ኦባማ የምግብ ፕሮግራም አላት which is ህፃናቶች ልጆች ትምህርት ቤትም ሆነ ቤት ውስጥ ቬጂቴብል ማለት ነው ቅጠላቅጠሎች በጊዜ እንዲጀምሩ ማለት ነው የዳያቤቲስ ብዙ አሁን አፍሪካን አሜሪካኖች ብዙ ዳያቤቲስ በስኳር በሽታ እንትን በጊዜ ስለሚጠቁ ጊዜ ማለት ገና እንትን ሳይሉ ቬጂቴብልስ እንደ ብሮኮሊ አሁን ህፃናቶች አይበሉምና እዛ ውስጥ ትንሽ ነገር ስዊት ነገር ምናምን ከጨመርክበት ያን ነገር ስለሚጣፍጣቸው ይበላሉ ማለት ነው ሞር ግሪንስ እንዲበሉና ሞር ቬጂቴብል ምግባቸው ውስጥ እንዲኖር ጤናማ የሆነ ምግብ እንዲበሉ ያንን ፕሮግራም አላት እሷና ብዙ ሬሲፒ የሚሰራላት ማርኬት ነውና ከማርኬት ጋር በጣም ነው ሁሌ የሚሰሩት ማለት ነው እንደው ፐርሰናል ነገር ጥያቄ አይሆንብኝና ያው የመገናኘታችሁ ነገር በጣም ተደጋጋሚ ስለሆነ ብዬ ነው ያው ከሚሼል ኦባማ ጋርና ከባራክ ኦባማ ጋር እናንተ ሁለታችሁ መገናኘት እንደው ምን አይነት ሰዎች ናቸው ባራክ ኦባማ ምን አይነት ሰው ናቸው በተፈጥሯቸው ስታገኟቸው ባለቤታቸውስ ምን አይነት ሰው ናቸው ሰው ብዙ ጊዜ ታከብራለህ የተለየ እንትን ነው የሚኖረው ስፔሻሊ እንደዚህ የአሜሪካ ፕሬዚደንት ምናምን የምትለው ሁሌም ትልቅ ነገር ነው የምንጠብቀው እና ኦባማ ደግሞ ከዛ በላይ ላይክ በጣም ሃምብል የሆነ ግሬስፉል የሆነ ሰው ነው ማለት ብዙ እንትን አይልም አሁን የዛ ዋይት ሃውስ ሄድን ጊዜ ማርኬት ኩከሮቹን እንትኖቹ ሼፎቹን ከሱ ጋር ይዞ ነው የሄደው ወደ 12 ምናምን ሼፎች እና ለሁሉም ሄዶ ነው ቴንክ ዩ ምናምን ያለው ማለት ነው እና ሶ በትልቅ ቦታም ታገኘዋለህ እና ትንሽም ሰዎች ጋር ሲሄድ ደግሞ በጣም እንደዚህ ሃምብል ሆኖ አቅፎ ምናምን ነው አሁን በኢትዮጵያ የመጣሽበትን ምክንያት ደግሞ ንገሪኝ በምን ምክንያት የመጣሽ ኢትዮጵያ ከዚህ በፊት በዩኒሴፍ ሬድ ክሮስ የበጎ አድራጎት የሚሰሩ እንትኖች ጋር ብዙ እንሰራ ነበረ ማርኬትም የዩኒሴፍ አታለኝ ፍረድ ታለኝ በችዱኒ አታለኝ ፍረድ ታለኝ በችዱኒ ያመች ብትለካ ያመበቀታዩኒ አትግማኝ ተድሪ بس على عندي أبد قايدة حسو معنا قايدة على الشباب شوف كيف الحزانة وأنا ملوك أنا شوف كيف الحزانة وأنا ملوك أنا عمري يا فراقة انت مشيت دابك بلقى الدنيا فرقة لما تيجي تاي بلقى الدنيا فرقة لما تيجي تاي يكفي رداك لمها يا أغلى الحبايب أيوة كل معك ونس يا سلام ناس طيبين أيوة وقيادة الأمان وقيادة حبيبي وقيادة الأمان وقيادة حبي ليك زي ما انت صادق انت دسجة ما تمثلي بموجة انت دسجة بموجة كل عبلتي انت نوتر انت ساسجة بموجة عبلتي انت نوتر መጀመሪያ እናንተ ሳገኝ ተደስቼ እውነት መስሎኝ በመውደድ ተረትቼ ከወንዶቹ ሁሉ አብልጬ አንተን ወደድ ተሳስቼ ከወንዶቹ ሁሉ አብልጬ አንተን ወደድ ተሳስቼ አረበበኛ ፍቅርን ልክሰስ አንተን ቢቃለ በገባ ወድስ ከወንዶቹ ሁሉ አንተን አስበልጬ ከወንዶቹ ሁሉ አይደለም አልነበረም የዛኔ ሞር እንደዚህ ኦፕን አልነበረም ሶ
ሰው በቃ በራሴ ጊዜው ማለት ነው ከኤጀንቴ ጋራ ደስ ብሎን ኦኬ በቃ ፓሪስ ሄዳለሁኝ ግን እንዴት ነው የምሄደው አላውቅም ምክንያቱም ጊዜ መፍጠር አለብኝ ሰው ከዛ ለወንድሜ የትምህርት ቤት ጉዞ አለ አብረን ብለን እኔ ይሄን ጓደኛዬ ነበረች ትግስት የምትባል አምስተርዳም ትኖርና እሷን ከኔ ልትመጣ አድርጌ አብረን ሄድን ማለት ነው ፓሪስ እዛ ሄድን በቃ ትክክለኛ ድራማ ውስጥ እንደገባሁኝ አወቅኩኝ ማለት ነው በቃ ጌም ነው እዛ ውስጥ ሰው አሪፍ ደስ የሚል ጌም ነው ያለው ምልህ ላይክ ቁልፍና ማፕ የፓሪስ እንዳለ መጻፉና ቁልፍ ይሰጣል ራስህ ሁሉ ነገር የምታውቀው እኔ ፍሬንች አልችልም ደች ብቻ ነው የምችለው የዛኔ ትንሽ እንግሊዝኛ እችላለሁ እና ሁሉ ነገር ራሴ ፈልጌ ነው ማግኘት ያለብኝ ፓሪስ በጣም እንትን ነው ይከብዳል ሀገሩን አሁን ኒውዮርክ ስታየው በቁጥር ነው ሁሉ ነገር አቨኒው ምናምን አለ ዌስት ኢስት እያልክ ነው የምትሄደው ፓሪስ ግን ሁሉ ነገር እንዳለ ላይ ሙሉ ስሞች ናቸው እነሱን ሁሉ ፈልገህ ነው ፍሬንች ናቸው ስማቸው ፍሬንች ናቸው እና ፍሬንቾች ደግሞ ስጠይቃቸው አንዳንዴ ጥሩ ናቸው አንዳንዴ ደግሞ እንግሊዝኛ ባለመቻል ወይም ደግሞ እነሱም ስለማይችሉ እንግሊዝኛ እንትን ይላል ያለ መግባባት አለ ምናምን ሰው ኤኒዌይስ ፓሪስ ሄድኩኝ እሱን ተወጣሁት ማለት ነው ያንን ኢሞሽን አየሁት የዛኔ ልክ እንደሄድኩኝ ማለት ነው ትልቅ ዲዛይነሮች የሚባሉ ሁሉ ላይ ቤት ላኩኝ ማለት ነው በየቤቱ ትሄዳለህ ካስት ለምታደርግ ሻኔል ሉዊ ቪቶን ሁሉም በቃ ስታያቸው መጽሔት ላይ ምናምን ሳያቸው የነበሩት ማለት ነው ገና ሞዴል ኢንዱስትሪ ስታልገባ እነሱ ሁሉ ቤት ስገባ ደነግጣለሁ እነሱ ጋር ሄድኩኝ የተወሰነ ሾው ሰራሁኝ አምስተርዳም በትንሹ የተጀመረው ከዛ በኋላ ወደ ፓሪስ ሄድሽ ፓሪስ አይኤምጂ ነበርሽ ከፓሪስ አሁን ያለሽበት ኒውዮርክ እንዴት ደረሰ የሞዴሊንግ ህይወት ሁሉም ገጠመኞች ይኖራል ላይፍ ሁሌ እንትን አለው ምንድነው ልፋት አለው ደስ የሚል ነገር አለው እና ወደ ኒውዮርክ ሙቭ ሳደርግ ወንድሜ እንደገና ማለት ነው ተስፋ አልቆረጠም ስለ ትምህርት ምናምን ሰው አሁን ምናልባት አሜሪካ ምንድነው ፓሪስ ነበር ሙቭ አደርጋለሁ ያልኩት ማለት ነው ለሞዴሊንግ ፓሪስ ሙቭ ላድርግ ምናምን ብዬው ነበር አሁን ወደ አስተዋጽኦ እንዳለው የታወቀ ነውና በገንዘብም ደረጃ ለመመለስ ኢንዱስትሪው ካደገ በኋላ ኢንዱስትሪው ሰፖርት ካደረጉት በኋላ ገንዘቡ ተመልሶ እጃቸው ሊገባም የሚችልበት ሁኔታ ይኖራል ያንን ቢያደርጉን ያልሽው በእርግጥም በጣም ትልቅ ነጥብ ያነሳሽው ትልቅ መልስ የመለስሽው በጣም እናመሰግነው በኒውዮርክ የምትኖሩ ኢትዮጵያውያን አንቺ ባለሽበት ደረጃ ማለት ነው ለትልቅ ደረጃ ደርሳችሁ ለትልቅ ካምፓኒዎች ኤጀንሲ ውስጥ የምትሰሩ ሊያከበደ እንዳለች እናውቃለን አንቺ አለሽ ሌሎች እስቲ አስተዋውቂን እስቲ እዛ ኒውዮርክ ላይ የሚኖሩ ኢትዮጵያውያን የሆኑ በፋሽን ኢንዱስትሪ ያሉ ኒውዮርክ የሚኖሩ እኔም አውቃቸው አሉ እኔም አላውቃቸው ሊኖሩ ይችላሉ የኒውዮርክ ፋሽን ማለት ሁሉም እንደተመቸው ነው የሚሰራው ማለት ነው አንዳንዱ በደንብ ኤጀንሲ አግኝቶ በኤጀንሲ ምናምን ይሰራሉ አንዳንዶቹ ደግሞ በራሳቸው ጥራው ኤጀንሲ ሳይኖራቸው ካስቲንግ ከሌላ ሴት ወይ ሌላ ራሻ ወይ ሌላ ዜጋ ስትሄድ አይተው የሚሄዱ አሉ ለኪ ነው እንደ ጥረታቸው ነውና በጣም የሚሞክሩ አሉ ግን እንዲ ገሌ ብዬ ሙሉ ስማቸውን ላላቅ እችላለሁ እንደው ግን ያው በጉልህ ግን አሁን ሊያከበደ ማያ ኃይሌ አለች ሌሎች ደግሞ ይኖራሉ ዮርዳኖስ አለች ገሊላ አለች ኤደን አለች እኔ በደንብ ማቃቸው ማለት ናዝራዊት አለች ዲዛይነር አምሳለ ስለሷ ማውራት ፈልጌ ነው ትንሽ ነገርና ዲዛይነር አምሳለ በዓለማችን እጅግ በጣም ትልቅ ከሚባሉ ዲዛይነሮች መካከል አንዱ ሆነች ነው ማቀውና እስቲ ስለ ዲዛይነር አምሳለ ደግሞ አንቺ የበለጠ ታውቂያለሽ በቅርብ ትታወቃላችሁ ብዬ አስባለሁና ለሰርግሽም ውድ ቬሎ የሰራችልሽ እሷ እንደሆነች አውቃለሁና እስቲ ስለ ዲዛይነር አምሳለ የተወሰነ ነገር በይን እሷ ጆሲ ኢን ዘ ሃውስ ሾው እንግዳ ሆና ከመናገሯ በፊት በማያ አንደበት ስለ አምሳለ ነገር እስቲ አምሳለ በጣም ጥሩ ሴት ናት ምን ታለንቷ ብቻ ሳይሆን ትክክለኛ ላይፏ ራሱ በጣም ደስ የምትል ሁሌ የምትስቅ እና ደግሞ በጣም እንትን ናት ኢትዮጵያን ሌላ ፔጅ ላይ ነው እነሱን ስታይ ማለት ነው በፋሽን ደረጃ ፓኬጅ ውስጥ ያለች እንትን ናት ዲዛይነር ናት የምትሰራውም ያው እንትን ነው የሙሽራ ቀሚስ ነው የሙሽራ ቀሚስ እና ይሄ ለሚዜዎች ኮክቴል ድረስ ላይክ ሞር ኢቭኒንግ ድረስ ገንዘብ ነው ቤት የምታደርገው ማለት ነው ከዛ ደግሞ ያንን ብራንድ እየጨመረ ገበያ ላይ ማለት ነው እየጨመረ ይሄዳል መጀመሪያ የጀመሩት አይ ቲንክ ወደ $10 ሚሊዮን ነው የፈጀው ሁሉ ነገሩ ማለት ነው ከተራው ሰው እስከ ትልቁ ፖለቲሽያን ወይም ደግሞ ታዋቂ ሰው እስከሚባለው ሰው የሚገባበት ሬስቶራንት ነው ያልሽኝ እኔ ደግሞ የሰማሁት በአብዛኛው ከአሜሪካን የፖለቲካ ሰዎች አብዛኛዎቹ እናንተ ጋር ሬስቶራንት ውስጥ እየመጡ እንደሚመገቡ ታዋቂ የሚባሉ አርቲስቶች ወይም የፊልም አክተሮች ድምፃውያን እና የአሜሪካን የሚመገቡበት ቤት እንደሆነ የሰማሁት እና እስቲ እነማን እናንተ ሬስቶራንት ውስጥ ተጠቅማሉ ከብዙ በጥቂቱ ዋና የሚታወቁት ከፖለቲከኞች እንግዲህ ኦባማ ቢል ክሊንተን ሂላሪ ፈርስት ሌዲ ሚሼል ኦባማ እንግዲህ ሌላ ደግሞ ዘፋኞች እንዳለ ቢያንሴ ጄዚ ካanye ዌስት ሁሉም እንግዲህ አይ ዶንት ኖ የአሜሪካን ሴሌብሪቲዎች እንዳለ ሁሉ የሚመገቡበት ሬስቶራንት ነው ሬድ ሩስተር በጣም በርካታ የአሜሪካን ፖለቲከኞች እና ድምፃውያን ሴሌብሪቲስ የሚባሉት እንዳለ መተው የሚመገቡበት ቦታ ነው ያው አንቺም እዛ አንድ አካል ስለሆንሽ ሬድ ሩስተር ከተለያዩ የአሜሪካን ታላላቅ ሰዎች ጋር የመገናኘት እድል ነበረሽ ከሬድ ሩስተርም ውጪ በተለያዩ አጋጣሚዎች ውስጥ ከገጠሙሽ የአሜሪካን ታላላቅ ከሚባሉ ሰዎች እንደው ስለ ኢትዮጵያ አውርተሽላቸው ስለ ኢትዮጵያ የሚገርም ነገር ወይም የተለየ ነገር የነገሩሽ አርቲስቶች ካሉ እስቲ ጥቂት ነገር በይ አርቲስቶችም አሉ አስታውሳለሁ ኦባማ መጀመሪያ ጊዜ ዋይት ሀውስ እንሄድ ማለት ነው መጨረሻ ላይ መጣና የሆነ ሩም ውስጥ አስቀምጠውን ሁላችንም ማርኬት ምናምን ምን አይነት ቆንጆ ምሽት ነው ያመሸነው ብሎ በሩ ከፍቶ ገባ ማለት ነው መጀመሪያ ያገኘሁት እኔ ነኝ ሰላም ልለው ማለት ነው ሰላም ስለው ሙሉ ፕራውድ ኦፍ ዩ ኢትዮጵያ አልኩትኝ ከዛ አዩ ፍሮም ኢትዮጵያ ምናምን ነገር አለ ማለት ነው ወዲያው የሚያስቡት አንተ እዛ ቦታ ስትደርስ ኢትዮጵያዊ አይደለህም ምናምንና ወዲያው እነሱ ደግሞ ብዙ ነገር ያውቃሉ ስለ ኢትዮጵያ እና አሁን ፎሪያል ማለት ነው ዘፋኝ ነው ምንም አላስብም ኢትዮጵያዊ ነኝ አያውቅም ያውቃል ስለ ኢትዮጵያ ብዙ ያውቃል ምናምን ብዬ ምንም አልጠበቁኝም ነው ስጠየቀን ማለት ነው እኔና ካዝኔ ነበርና ኢትዮጵያዊ ነን ምናምን ነገር ብለን ስለ ኢትዮጵያ ስናወራ ጋብቻ ስነ ስርዓቱን ስታደርጉ ኢትዮጵያ ውስጥ እጅግ በጣም ባህላዊ በሆነ መንገድ እንደሆነ ነው እስቲ ትንሽ ነገር በይን ስለሱ እንዴት ነው ያደረጋችሁት ሰርጋችን ኢትዮጵያ ውስጥ ማድረግ እንደነበረብን እናውቃለን ምክንያቱም ሁለታችንም እዚህ የተወለድነው ግን ላይፍ ነው ወደ ዩሮፕ ሄድን ከዛም አሜሪካን ሀገር እና ሰርጋችን እዚህ እንዲሆን እንፈልግ ነበረ ማለት ነው ሰው ሂልተን ትንሽ ነገር እናድርግና ሞር ደግሞ ሰው እንዲመጣ ጉራጌ ሀገር መልሱን እዛ ያለ ኢንቪቴሽን ማለት ነው ለሁሉ ሰው ክፍት ነው
እና ቴንት ምናምን አድርገን ሁሉም ላይ የ5 ሰዓት በፈረሳቸው ምናምን አድርገው ነው የመጡት የ5 ሰዓት መንገድ ምናምን እና ሁሉ ሰው አንድ ላይ እንዲሆን ማለት እንደውም እኛ ሰርግ ላይ ሂልተን ራሱ የነበረው ሰው ብዙ ማናቀው ሰው አለ ቪዲዮ ላይ ያየን ይሄ አንተ ዘመድ ይሄ አንተ ዘመድ ነው እንባባላለን ማለት ነው አናቃቸውም ብዙዎቹ ማለት ነው እና ጉራጌ ሀገር ደግሞ ያደረግነው ሞር የኛ ካልቸር የሚያሳይ ነው የካልቸራችን ልብስ የለበስ ነው ምግቡ ሁሉ ነገር የአበሻ ምግብ ነው የተደረገው ጭፈራው ራሱ ሁሉ ነገር እና እዚህ ማድረግ የፈለግንበት ምክንያት ሞር እሱን አታገኝም ኒውዮርክ ብታደርገው ወይ ስዊድን ወይ ሆላንድ ብታደርገው ማለት ነው ያንን ብቻ ሳይሆን በቃ ወደ ባህላችን መመለስ ቀስ ያልክ ማለት ነው እሱ ነው የሚያደምቅህና ሙሉ የሚያደርግህ ነገር ስለሆነ ስለዛ ለመመለስ ፈልገን ነው ማርከስ ሳሙኤልሰን ስሙ የአበሻ ስም አይደለም እና በርካቶች ደግሞ ኢትዮጵያዊ ነው ሲባሉ ማርከስ ሳሙኤልሰን እንዴት ኢትዮጵያዊ ነው ይላሉና ኢትዮጵያዊ ነው ትውልድ ኢትዮጵያዊ ነው ትንሽ ነገር ደግሞ ስለሱ በይ ለምንድን ነው ማርከስ ሳሙኤልሰን ስሙ እንደዛ አይሆንበት ያው ማርከስ አዳፕት ተደርጎ ነው የ3 ዓመት ልጅ ሆኖ ማለት ነው ወደ ስዊድን ያሉት ፋሚሊዎቹ ሲወስዱት ብዙ ነገር ዶክመንት ላይ የተሰራ ነገር ብዙ እድሜም ቢሆን ስምም ቢሆን ያው የኛ ስም ትንሽ ይከብዳል ወደ ነጮች ፕሮናንስ ሲያደርጉት ማለት ነው ነጮች ሲጠሩት ትንሽ ስለሚከብዳቸው ሰው እነሱ በሚፈልጉት ሳሙኤልሰን ደግሞ አዳፕት ያደረገው አባቱ ማለት ነው የስዊድን አባቱ ስም ነው የማርከስ ስም አዳፕት ከመደረጉ በፊት ካሳሁን ነበረ እና ስዊድን ሲሄድ ነው ማርከስ አሉት ማለት ነው በጣም የስዊዲሽ ስም ነው አንደኛ ሁለተኛ ነገር ደግሞ ቀላል ነው የሚሰራው እሱ ሶ ፉድ ማለት ላይክ የአፍሪካን አሜሪካን ሞር ኮምፎርት ፉድ ነው እና የስዊዲሽ ሚትቦል አለ ፊሽ ምናምን ሁሉ ነገር እንትን የሚያካትት ነው አንደኛ ሁለተኛ ነገር ደግሞ ቴስቱ ሞር የኢትዮጵያ ስፓይሶች ናቸው የሚጠቀሙ ማለት ነው ምን ያህል ካፒታል ፈጀ የሚለው ነገር አልመለስሽልኝ ኦኬ እኔ ካፒታል ጉራጌ ስለሆንኩኝ ካፒታል የሬድ ሩስተር እንግዲህ መጀመሪያ ሲጀምርና አሁን መጀመሪያ አንድ ነገር ቢልድ ታደርጋለህ ስታደርግ ያው ብዙ ገንዘብ ነው ኢንቨስት የምታደርገው ማለት ነው ከዛ ደግሞ ያንን ብራንድ እየጨመረ ገበያ ላይ ማለት ነው እየጨመረ ይሄዳል ሶ መጀመሪያ የጀመረው አይ ቲንክ ወደ $10 ሚሊዮን ነው የፈጀው ሁሉ ነገሩ ማለት ነው ከተራው ሰው እስከ ትልቁ ፖለቲሽያን ወይም ደግሞ ታዋቂ ሰው እስከሚባለው ሰው የሚገባበት ሬስቶራንት ነው ያልሽኝ እኔ ደግሞ የሰማሁት በአብዛኛው ከአሜሪካን የፖለቲካ ሰዎች አብዛኛዎቹ እናንተ ጋር ሬስቶራንት ውስጥ እየመጡ እንደሚመገቡ ታዋቂ የሚባሉ አርቲስቶች ወይም የፊልም አክተሮች ድምፃውያን እና የአሜሪካን የሚመገቡበት ቤት እንደሆነ የሰማሁት እና እስቲ እነማን እናንተ ሬስቶራንት ውስጥ ተጠቅማለሁ ከብዙ በጥቂቱ ዋና የሚታወቁት ከፖለቲከኞች እንግዲህ ኦባማ ቢል ክሊንተን ሂላሪ ፈርስት ሌዲ ሚሼል ኦባማ እንግዲህ ሌላ ደግሞ ዘፋኞች እንዳለ ቢያንሴ ጄዚ ካኒ ዌስት ሁሉም እንግዲህ አዱ ነው የአሜሪካን ሴሌብሪቲዎች እንዳለ ሁሉ የሚመገቡበት ሬስቶራንት ነው ሬድ ሩስተር በጣም በርካታ የአሜሪካን ፖለቲከኞች እና ድምፃውያን ሴሌብሪቲስ የሚባሉት እንዳለ መተው የሚመገቡበት ቦታ ነው ያው አንቺም እዛ አንድ አካል ስለሆንሽ ሬድ ሩስተር ከተለያዩ የአሜሪካን ታላላቅ ሰዎች ጋር የመገናኘት እድል ነበረሽ ከሬድ ሩስተርም ውጪ በተለያዩ አጋጣሚዎች ውስጥ ከገጠሙሽ የአሜሪካን ታላላቅ ከሚባሉ ሰዎች እንደው ስለ ኢትዮጵያ አውርተሽላቸው ስለ ኢትዮጵያ የሚገርም ነገር ወይም የተለየ ነገር የነገሩሽ አርቲስቶች ካሉ እስቲ ጥቂት ነገር በይ አርቲስቶችም አሉ አስታውሳለሁ ኦባማ መጀመሪያ ጊዜ ዋይት ሀውስ እንሄድ ማለት ነው መጨረሻ ላይ መጣና የሆነ ሩም ውስጥ አስቀምጠውን ሁላችንም ነው ማርኬት ምናምን ምን አይነት ቆንጆ ምሽት ያመሸ ነው የሚገቡበት ሬስቶራንት ነው ሬድ ሩስተር በጣም በርካታ የአሜሪካን ፖለቲከኞች እና ድምፃውያን ሴሌብሪቲስ የሚባሉት እንዳለ መተው የሚመገቡበት ቦታ ነው ያው አንቺም እዛ አንድ አካል ስለሆንሽ ሬድ ሩስተር ከተለያዩ የአሜሪካን ታላላቅ ሰዎች ጋር የመገናኘት እድል ነበረሽ ከሬድ ሩስተርም ውጪ በተለያዩ አጋጣሚዎች ውስጥ ከገጠሙሽ የአሜሪካን ታላላቅ ከሚባሉ ሰዎች እንደው ስለ ኢትዮጵያ አውርተሽላቸው ስለ ኢትዮጵያ የሚገርም ነገር ወይም የተለየ ነገር የነገሩሽ አርቲስቶች ካሉ እስቲ ጥቂት ነገር በይ አርቲስቶችም አሉ አስታውሳለሁ ኦባማ መጀመሪያ ጊዜ ዋይት ሀውስ እንሄድ ማለት ነው መጨረሻ ላይ መጣና የሆነ ሩም ውስጥ አስቀምጠውን ሁላችንም ነው ማርኬት ምናምን ምን አይነት ቆንጆ ምሽት ያመሸ ነው ብሎ በሩ ከፍቶ ገባ ማለት ነው መጀመሪያ ያገኘሁት እኔ ነኝ ሰላም ልለው ማለት ነው ሰላም ስለው ሙሉ ፕራውድ ኦፍ ዩ ኢትዮጵያ አልኩትኝ ከዛ አዩ ፍሮም ኢትዮጵያ ምናምን ነገር አለ ማለት ላይክ ነው ወዲያው የሚያስቡት አንተ እዛ ቦታ ስትደርስ ኢትዮጵያዊ አይደለህም ምናምንና ወዲያው እነሱ ደግሞ ብዙ ነገር ያውቃሉ ስለ ኢትዮጵያ እና አሁን ፎሪያል ማለት ነው ዘፋኝ ነው ምንም አላስብም ኢትዮጵያዊ ነኝ አያውቅም ያውቃል ስለ ኢትዮጵያ ብዙ ያውቃል ምናምን ብዬ ምንም አልጠበቁኝም ነው ተጠያቀ ማለት ነው እኔና ካዝኔ ነበርና ኢትዮጵያዊ ነን ምናምን ነገር ብለን ስለ ኢትዮጵያ ስናወራ እሱ ከኪንግ ሰለሞን ጀምሮ ማለት ነው ኤቭሪቲንግ ዲቴይሉን ይነግርሃል ስለ ኢትዮጵያ እንዴት እንደሚወድ ኢትዮጵያ መጥቶ እንዴት ማየት እንደሚፈልግ ቢያንስ እንድትሆ ማለት ነው እሱ አሁን በዚህ መታ ከሄደች በኋላ ኢትዮጵያዊ ነኝ ምናምን ነገር አለች አንቺ ስታገኝሽ ነው አዎ እኔ ያው ኢትዮጵያዊ እንደሆንኩኝ ታውቃለች እዛው ማርኬትም እንደዛ ማለት ነው ሞር ራሳቸውን ከኛ ጋር አሁን ደግሞ ጥቁሮች ከሆኑ ደግሞ ብዙ እንትኖቹ ማለት ነው አርቲስቶቹ የሆኑ ፖለቲከኞቹ ሞር ከራሳቸው ጋር ነው የሚያገናኙት ኢትዮጵያ ያልተገዛን ታሪክ ያለው እንትን ስለሆነ ብዙ መታወቅ ያለበት ታሪክ ስላለን ማለት ነው እንደራሳቸው ነገር ነው ፈትተው የሚነግሩ ማለት ነው እናንተና የኦባማ ፋሚሊ በጣም ብዙ ጊዜ የመገናኘት ነገሮች አሉና ሞርኒንግ አሜሪካ ላይ ማርከስ ሳሙኤልሰን ከፈርስት ሌዲ ጋር አብሮ ሲያበስል አንዴ አይቼዋለሁና ምንድን ነበር እሱ ፈርስት ሌዲ ሚሼል ኦባማ ብለን ስለ ኢትዮጵያ ስናወራ እሱ ከኪንግ ሰለሞን ጀምሮ ማለት ነው ኤቭሪቲንግ ዲቴይሉን ይነግርሃል ስለ ኢትዮጵያ እንዴት እንደሚወድ ኢትዮጵያ መጥቶ እንዴት ማየት እንደሚፈልግ ቢያንስ እንድትሆ ማለት ነው እሱ አሁን በዚህ መታ ከሄደች በኋላ ኢትዮጵያዊ ነኝ ምናምን ነገር አለች አንቺ ስታገኝሽ ነው አዎ እኔ ያው ኢትዮጵያዊ እንደሆንኩኝ ታውቃለች እዛው ማርኬትም እንደዛ ማለት ነው ሞር ራሳቸውን ከኛ ጋር አሁን ደግሞ ጥቁሮች ከሆኑ ደግሞ ብዙ እንትኖቹ ማለት ነው አርቲስቶቹ የሆኑ ፖለቲከኞቹ ሞር ከራሳቸው ጋር ነው የሚያገናኙት ኢትዮጵያ ያልተገዛን ታሪክ ያለው እንትን ስለሆነ ብዙ መታወቅ ያለበት ታሪክ ስላለን ማለት ነው እንደራሳቸው ነገር ነው ፈትተው የሚነግሩ ማለት ነው እናንተና የኦባማ ፋሚሊ በጣም ብዙ ጊዜ የመገናኘት ነገሮች አሉና ሞርኒንግ አሜሪካ ላይ ማርከስ ሳሙኤልሰን ከፈርስት ሌዲ ጋር አብሮ ሲያበስል አንዴ አይቼዋለሁና ምንድን ነበር እሱ ፈርስት ሌዲ ሚሼል ኦባማ የምግብ ፕሮግራም አላት which is ህፃናቶች ልጆች ትምህርት ቤትም ሆነ ቤት ውስጥ ቬጂቴብል ማለት ነው
ቅጠላ ቅጠሎች በጊዜ እንዲጀምሩ ማለት ነው። የዳያቤቲስ ብዙ አሁን አፍሪካን አሜሪካኖች ብዙ ዳያቤቲስ በስኳር በሽታ እንትን በጊዜ ስለሚጠቁ ጊዜ ማለት ገና እንትን ሳይሉ ቬጅተብልስ እንደ ብሮኮሊ አሁን ህጻናቶች አይበሉም እና እዛ ውስጥ ትንሽ ነገር ስዊት ነገር ምናምን ከጨመርክበት ያን ነገር ስለሚጣፍጣቸው ይበላሉ ማለት ሞር ግሪንስ እንዲበሉና ሞር ቬጅተብል ምግባቸው ውስጥ እንዲኖር ጤናማ የሆነ ምግብ እንዲበሉ ያንን ፕሮግራም አላት እሷና ብዙ ሬሲፒ የሚሰራላት ማርኬት ነውና ከማርኬት ጋር በዛ ነው ሁሌ የሚሰሩት ማለት ነው። እንደው ፐርሰናል ነገር ጥያቄ አይሆንብኝና ያው የመገናኘታችሁ ነገር በጣም ተደጋጋሚ ስለሆነ ብዬ ነው። ያው ከሚሼል ኦባማ ጋርና ከባራክ ኦባማ ጋር እናንተ ሁለታችሁ መገናኘት እንደው ምን አይነት ሰዎች ናቸው? ባራክ ኦባማ ምን አይነት ሰው ናቸው? በተፈጥሯቸው ስታገኟቸው ባለቤታቸውስ ምን አይነት ሰው ናቸው? ሰው ብዙ ጊዜ ታከብራለህ። የተለየ እንትን ነው የሚኖረው። ስፔሻሊ እንደዚህ የአሜሪካ ፕሬዚደንት ምናምን የምትለው ሁሌም ትልቅ ነገር ነው የምንጠብቀው እና ኦባማ ደግሞ ከዛ በላይ ላይክ በጣም ሀምብል የሆነ ግሬስፉል የሆነ ሰው ነው ማለት ነው። ብዙ እንትን አይልም። አሁን የዛ ዋይት ሀውስ የሄድን ጊዜ ማርኬት እነሱን ስታይ ማለት ነው በፋሽን ደረጃ ፓኬጅ ውስጥ ያለች እንትን ናት። ዲዛይነር ናት የምትሰራውም ያው እንትን ነው የሙሽራ ቀሚስ ነው የሙሽራ ቀሚስ እና ይሄ ለሚዜዎች ኮክቴል ድረስ ላይክ ሞር ኢቭኒንግ ድረስ ምናምን የምትሰራው ማለት ነው። ከሷ ጋር በደንብ እንቀራረባለን። ባሏም ኒልስ በጣም ነው ጓደኛችን ነው። ልጇም ዘፈን ትዘፍናለች። አንዳንዴ እኛም ከቻልን ከተማ ውስጥ ካለን ሄደን እናያታለን እና ጥሩ ሴት ናት። ብዙ የአሜሪካን ሴሌብሪቲዎች የሚታወቂ ሰዎችን ቬሎዎች ነው የምትሰራው የሚባለው ነገርስ? አዎ ናት። እንደ ኦፕራ ላይ ነበረች። የእሷ ዲዛይኑ ብቻ ሳይሆን ለሁሉ ሴት ፊት የሚያደርግ ነው የምትሰራው ማለት ነው። ቀጭን መሆን የለብህም ወይ ወፍራም ብቻ መሆን የለብህም። ለሁሉ ሴት በፕራይስም ደረጃ ቢሆን ማለት ነው በዋጋም ደረጃ ዋጋውን በጣም ውድም አለ፣ በጣም ማንም ሰው ሊገዛው ይችላል። ለዛም ይመስለኛል በዓለም አቀፍ ደረጃ ከቅርብ ጊዜ ወዲህ የጥቁር ሞዴሎች ተፈላጊነት እየጨመረ እንደመጣ ይታወቃል። ግን ከዛ ጋር ተያይዞ ግን ልክ በእግር ኳሱ እንደሚታየው በጥቁሮች ላይ ደግሞ ሌላው የዘረኝነትም ችግር እንዳለ ይወራልና እስቲ በዚህ ጉዳይ ላይ አንቺ ገጥሞሽም ከሆነ የምታውቂው ነገር ካለ? ከበፊት ብዙ ይሻላል። በፊት አሁን የመጀመሪያ ኢትዮጵያዊት ሞዴል አና ጌታነህ ናት። የመጀመሪያ ቮግ ላይ ወጣችው የማጋዚን ላይ መጀመሪያ ከሁሉም በፊት ማለት ነው። አሁን ደግሞ ከዛ በኋላ ደግሞ ኢማን መጣች። አሁን ከዛ በኋላ ደግሞ ሊያ መጣች። ከሊያ በኋላ ደግሞ ሞር ከለር የሆኑ ሴቶች ይገባሉ ማለት ነው። የተለያየ ፖርቶሪኮም የሆኑ ሴኔጋልም የሆኑ ኢትዮጵያ ብዙ አሁን ሞር ኢንክሉድ እየተደረግን ነው ማለት ነው። እንግዲህ ወደፊት ደግሞ እየጨመረ ይመጣል። ግን የዘር መድሎ ግን አሁን የሚባለው ነገር ግን ያው በተወሰነ መልኩ ቢሻሻልም አሁንም ግን አለ። ለምን ትላለህ? አንዳንዴ ወደ 28 ብሎንድ ረጅም ጸጉር ያላት ብሉ አይ ያላት ያረጉና ሁለት አንድ ኤዥያን አንድ ጥቁር ሲያረጉ ስታይ ለምንድን ነው ትላለህ? ራስ ጠይቃለህ። ባይኖርም ማለት ነው እንደዚህ የተነገረ ነገር እየሰማሁ ነገር ፓኬጁ ያላቸው ሴቶች ለነሱ ኦፖርቹኒቲ ለመስጠት ነው ያሰብነው የነበረው ማለት ነው። አሜሪካን ኔክስት አፕ ያገኘችው ማለት ነው ታይራ ባንክ ናት። የታይራ ባንክ ነው ከሷ ነው ላይሰንሱን ማግኘት የምንችለው ማለት ነው። የዛሬ ዓመት አካባቢ ለታይራ ባንክ ደብዳቤ ጻፍን ማለት ነው ያንን ላይሰንስ እንድትሰጠን እኛ ለኢትዮጵያ ለማድረግ ማለት ነው። እሷ ደግሞ ያው ብዙ ገንዘብ ጠየቀች ማለት ነው። አሁን ለናይጄሪያዎች ላይሰንሱ ለናይጄሪያ ለሆነ ናይጄሪያ ሀብታም ተሰጠው ማለት ነው። የአፍሪካን ኔክስት አፕ ለማድረግ ማለት ነው። ያንን ደግሞ የሚሆነው ሞር የት ነው ሞር ፋሽን ዲቨሎፕ ያደርገው ገባ ፋሽን ሞር የት ነው ያለው አፍሪካ ሀገር ውስጥ ማለት ነው። ኦፍኮርስ ሞዴሎቹ ሁሉም የምታውቃቸው ታፕ ሞዴሎች ጥቁሮች ኢስት አፍሪካኖች ናቸው። ሱዳን፣ ታንዛኒያ፣ ኢትዮጵያ፣ ኦፍኮርስ ሶማሊያ እና ሞር የኢስት አፍሪካን ሴቶች ናቸው ፋሽን ኢንዱስትሪ ውስጥ ያሉት። ዌስት አፍሪካ ደግሞ ከኛ የበለጠ እንግዲህ ወይ ገንዘብ አላቸው ወይም ደግሞ ፋሽን አርት አለ ወይም ደግሞ የፋሽን ኢንዱስትሪ ሞር ህዝቡ አንደርስታንድ አድርጎታል ከኛ ትንሽ ቀድሞ ማለት ነው። ስቲል አልተውኩትም፣ ግን ሌላ አይዲያ እያሰብን ነው። በዛም ሆኖ ወይ ስሙን ቀይረን ኦፖርቹኒቲ ለመስጠት ወጣት ሴቶች ማለት ኢትዮጵያ ስፔሻሊ ጥሩ ሀሳብ ነው። ምክንያቱም እናንተ እዚህ ደረጃ ላይ ደረሳችሁ ትልቅ ደረጃ ላይ ደረሳችሁ ሞዴሎች ኢትዮጵያ ላሉት ደግሞ ወይም ማደግ ለሚገባቸው ገና ሞዴሊንግ ኢንዱስትሪ ላይ መጥተው ትልቅ ደረጃ መድረስ ለሚገባቸው ሰዎች የተሻለ አማራጮችን የመፍጠርና ድሎችን የመፍጠር ግዴታውም አለባችሁ። ስለዚህ ሀሳብሽ በጣም ጥሩ ነው። በተሻለ መንገድ አዲስ መንገድ ደግሞ መተሽ ደግሞ ልጆቹ የተሻለ ቦታ ላይ የሚደርሱበትን ቦታ ለማየት እኔ መልካሙን እመኝልሻለሁ። እስኪ በመቀጠል ደግሞ አንድ ሙዚቃን ጋብዝና ከሙዚቃ ግብዣችን በኋላ ተመልሰን እንገናኛለን። ተመልካቾቻችን በመከታተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው። የዛሬዋ የክብርት እንግዳ አድርጌ በጆሲ ኢን ዘ ሃውስ ሾው የጋበዝኳት ታፕ ሞዴል ማያ ኃይሌን ነው። በፌስቡክ አድራሻችን ጆሲ ኢን ዘ ሃውስ ሾው የሚለውን ላይክ በማድረግ እንዲጋበዝላችሁ የምትፈልጉትን እንግዳ ታሳውቁኝ ትችላላችሁ። ከዚያም በተረፈ ደግሞ በፕሮግራም ላይ ያላችሁን አስተያየት